ቃለ ሕይወት ቤተክርስቲያን ሐዋርያትና ነቢያት የሉም አለች። ስለዚህ ይሄ በጣም የውሸት ክስ ነው። የቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችን ሁሉ ትቀበላለች፣ ታስተናግዳለች። መጋቢ ብዬ ወንጌላዊ ብዬ አስቀምጥ እችላለሁ። ሐዋርያ እና ነቢይ ብዬ ግን አልሾምም ብላለች። ጸጋ ማንኛውም ጸጋ ቆሟል ምናምን አላለች። ሐዋርያትን በዚህ ሹሙ የሚል መመዘኛ አልተሰጠንም። ጉዳዩ አሁን በእንትን ደረጃ በደንብ በመጽሐፍ ተደርጎ ምናምን ተዋቅሮ ማውጣቱ ግርግር ያስነሳ። በጣም በጥንቃቄ የተሰራ ስራ ነው። ምንም አይነት ፍንጭ የለንም ማለት ነው። ሰዎች በኋላ የፈጠሩት ነገር ነው። ዘመንኛውን ሐዋርያስ እንዴት ነው? ዘመንኛውን ሐዋርያ እንዴት ነው? ሹመቱ ላይ ይሄ ፐርሰናል አይደለም፣ ይሄ ማይረጉ ላይ ምናምን አይደለም። የሐዋርያነትን መስፈርት የሚያሟላ አገልጋይ ስለሌለ ሐዋርያ የለም። ጥሉ ግን ሾመናል ራሱ ጌታ እኮ ይላል። ራሱ ጌታን የሾመን ይላሉ። እንግዲህ እሱ በጣም አስቸጋሪ ነው። ቃለ ሕይወት የደረጃ እድገት አናምንም። የደረጃ እዚህ ጊዜ በኋላ እነዛን ሰዎች አንጋብዝም አላችሁ ማለት ነው። አንሾምም፣ መድረካችንም ላይ አናስገለግል። አንድ ጥቅስ የመጽሐፍ ቅዱስ ተማሪ ከሆንክ በአንድ ጥቅስ ዶክትሪን አትሰራ። ሽማግሌዎችን እንድታደራጅ ነው። ሊባርክ ሐዋርያት እንድታደራጅ አላለም። ወደ አስተምሮ ጤንነት እንመልስ የሚለው ጥሪ አለ። አሁን ከአውዱ ከክፍሉ አወቃቀር ከተጻፈበት ዓላማ ውጪ በመሆን ሰዎች ያስቀመጧቸው ናቸው። የኔ ቤተሰቦች ሰሬቾ የሚባል ጠንቋይ የሚያመልኩ ናቸው። የራሳቸውን ሾሞ ወጥተው ሐዋርያ ነኝ ነቢይ ነኝ ያሉ በጣም በርካታ አሉ። ነቢያትንና ሐዋርያት የሚባሉትን አትሾሙ። ልምምድ የሚመራት ሳይሆን መጽሐፍ ቅዱስ የሚመራት ቤተክርስቲያን ናት። 30 በላይ ሚስዮናውያን ከሀገር ውጭ ዓለም አቀፍ ሚስዮናውያን በመንፈስ ቅዱስ ኃይል ነው። ግን ወንበር አይሰቡም። ሰላም ጤና ይስጥልን። የተወደዳችሁ የሀሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? እንግዲህ ሰሞንኛ አንዱ ርዕሰ ጉዳይ የሐዋርያትና የነቢያት ጉዳይ ሆኗል። በተለይ ቃለ ሕይወት ቤተክርስቲያን ሐዋርያትና ነቢያትን በተመለከተ የራሷን አቋም በከፍተኛ አመራሯ አማካኝነት በራሷ ሚዲያና በመግለጫም ጭምር ሀሳቧን አሳውቃለች። ይህን ተከትሎ በርካታ እዚህም እዛም የሚነሱ ሀሳቦች ነበሩ። በእኛ ሚዲያም የተለያዩ ሰዎች የራሳቸውን ሀሳብ አምጥተው አቅርበዋልና አንዳንዱን በእውነት ቃለ ሕይወት እንዲህ ብላለች ብለናል። ለማንኛውም እሱን ደግሞ በራሳቸው አንደበት የምንሰማው ነው የሚሆነው። ስለዚህ ሁለት እንግዶችን ይዤላችኋለሁ። መጋቢ አበራ ዋኖ እና ወንድም ዮናታን ስምዖን ይባላሉ። በዛው በቃለ ሕይወት ዋና ጽሕፈት ቤት ውስጥ በተለያየ የስራ ኃላፊነት ከሊደርሺፕ ጋር እና እንዲሁም ከወጣቶች መሪነት ጋር በተያያዘ የሚያገለግሉ ወንድሞች ናቸው። ስለዚህ አብራችሁ እንድትቆዩና በእውነት ቃለ ሕይወት ያለችው ምንድን ነው ፕላስ አንዳንድ ጉዳዮቿ ላይ ደግሞ ያለውን የክላሪቲ የሚያስፈልጋቸው ብዬ ያሰብኳቸውን ጥያቄዎች ደግሞ አነሳለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። አንዳና ቆያችሁ። እንዴት ናችሁ እናንተ? ሐዋርያትና ነቢያት የለም እያላችሁ አስቸግሯችኋል ብላችኋል። እሱን ነው የምናጠራው። እንግዲህ ዛሬ አንደኛው ነገር እኔ ራሱ ስሰማ ወይ ጆሮዬን ተጠራጠርኩ አነስ ስለሚል ምናልባት ሳልሰማው ይሆን ብያለሁ። እኔም እስቲ እናንተም ሀሳብ ካላችሁ ከእናንተ እንሰማለን። እኔ መጀመሪያ በእሱ እንድንደረደር ነው ማስበው። ቃለ ሕይወት ቤተክርስቲያን ሐዋርያትና ነቢያት የሉም አለች እንዴ? ከዛ በፊት ግን ምናልባት ዲስክሌመር አለን። እኛ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለታችንም የኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋዮች ነን። ስለዚህ እዚህ ፐርሰናል የሆነ ነገር ልንነጋገር አይደለም የመጣ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያንን አቋም ለማንጸባረቅ ነው የመጣ ነው ማለት ነው። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎቻችን፣ ሁለቱም ፕሬዝዳንቶቻችን፣ ሁለቱም ዋና ጸሐፊዎቻችን በቃለ ሕይወት ቤተክርስቲያን አሰራር መሰረት የበላይ መሪዎቻችን ናቸው። ስለዚህ እነሱ በቴሌቪዥን መስኮት በተለያየ ሚዲያ መስኮት ቀርበው የቤተክርስቲያኒቱን አቋም አቅርበዋል። ስለዚህ የቤተክርስቲያኒቱን አቋም 100% የምንደግፍ መሆናችንን የአንተም ተመልካቾች አድማጮች እንዲረዱ እንፈልጋለን። ሌላው በሚዲያው ልክ ነህ፣ የተለያየ አስተሳሰቦች ሲራመዱ እኛም ሁሉንም ሚዲያ ባይሆንም አልፎ አልፎ አይተናል። ስለዚህ ያጠራን እንሄዳለን። ለምሳሌ አንዱ ወንድሜ ዮናታንም ቃለ ሕይወት
ከኦፊሱ ቆማለች፣ ግን በቃ ጸጋ የሚባል ነገር አትቀበልም። እንደውም አንዳንዶቹ ጽንፍ ሄደው መንፈስ ቅዱስን አትቀበልም። አንዳንዶቹ እንደገና ጽንፍም ሄደው ቃለ ሕይወት ሴሴሽኒስት ናት ወደ ማለት ሁሉ ደርሷል። ስለዚህ መሪዎቻችንም ቃለ ሕይወት ሴሴሽኒስት ናት አላለችም እና ሴሴሽኒስት ማለት የጸጋ ስጦታዎች ተቋርጠዋል። እንደውም አንዳንዱ ሴሴሽኒስት ምን ማለት እንደሆነ ሴሴሽኒስቶች የትኛውን ይቀበላሉ የትኛውን አይቀበሉም የሚለውንም በአብዛኛው በመድረክ ቃሉን ነው እንጂ የሚወረውሩት አያውቁም። እና ስለዚህ ሴሴሽኒስት የሆኑ ብርቱ ጥሩ ሰዎች አሉ። ስለዚህ መጠንቀቅ ያስፈልጋል ማለት ነው። አሁን አጀንዳችን እሱ ስላልሆነ ቃለ ሕይወት ግን ጸጋ ማንኛውም ጸጋ ቆሟል ምናምን አላለችም። ኦፊሱን በሚመለከት ነው ያወራችው። ስለዚህ ኦፊሱን ይሄ 5 ብለን በኋላ እንመጣበታለን እሱ አናደርግም ነው ያለችው። እሱ ግን መሬት ሲወረድ በዚህ መጽሐፍ ይኸው ሁሉም ሰው እንዲያውቅ በዚህ መጽሐፍ ያብራራችበት መንገድ አለ። አንዱ እሱ ነው። ሁለተኛ ደግሞ እነዚህን መሪዎቻችንን የራሳቸው ሀሳብ ነው እንጂ የመላ ኢትዮጵያ ቃለ ሕይወት ቤተክርስቲያን ይሄ የቃለ ሕይወት ቤተክርስቲያንን አሰራር ከአጥቢያ ቤተክርስቲያን እስከ አገር አቀፍ ያለውን የመሪነት ሰንሰለት አሰራር የማያውቁ ሰዎች ይመስሉናል። እንግዲህ ወይ ፈልገውም እያወቁም በሌላ መንገድ ለመተርጎም አስበው ከሆነ እሱ ልክ አይደለም። ስለዚህ መሪዎቻችን መስመር ጠብቀው እና ከታች ከአጥቢያ ቤተክርስቲያን ጀምሮ የቃለ ሕይወትን ኢዮብ አሰራር ስትራክቸር ታውቅ እንደሆነ ከዛ ህብረት የሚባል አለ፣ ከዛ ቀጠና የሚባል አለ፣ ከዛ አገር አቀፍ አለ፣ ከዛ ደግሞ በአገር አቀፍ ደረጃ ስራ አስፈጻሚ አለ፣ ቦርድ አለ፣ ከዛ ከቦርድ በላይ ጠቅላላ ጉባኤ አለ። ስለዚህ ይህንን እዚህ መጽሐፉም ላይ ተገልጿል። ስለዚህ መሪዎቻችን ትናንትና ተነስተው ከመሬት ተነስተው በቃ እነሱ የሚሆነው ነገር መልኩ ስላላማረ ተነስተው የሰጡት መግለጫ አይደለም። በጣም በጥንቃቄ ከረዥም ጊዜ ጀምሮ የተሰራ እንደሆነ እንዲታወቅ ያስፈልጋል። ስትራክቸራል በሆነ ደግሞ ዮናታን በደንብ እዛ ስለሚሰራ ያብራራል። ሌላው ደግሞ ቃለ ሕይወት ቤተክርስቲያን አሁን 100 ዓመት ሊሞላ ትንሽ ነው የቀረው እና በዚህ በሐዋርያትና በነቢያት አገልግሎት እንደ ትናንት ሳይሆን አቋሟ ከረዥም ጊዜ ጀምሮ በአሰራሮች፣ በጽሁፎቿ፣ በእምነት ተቋሟ የእምነት ተቋሟን ደግሞ ተግባራዊ መሬት ላይ ተግባራዊ የሚታረግበት የምርጫ ማኗል ያላት የአሿሿም ስርዓት ያላት ስለዚህ ብዙም ደግሞ በዚህ በስነ ጽሁፍ እየጻፈች ብዙ የዳበረ ልምድ ያላት ቤተክርስቲያን ናት። እኛ ስለ ቃለ ሕይወት እንደዛ አይነቱን ነገር ሚዲያ ወተን የምናጦዘው ባይሆንም እና በዚህ ትታወቃለች። ስለዚህ ዝም ብሎ የበቀለ ነገር አይደለም ለማለት ነው። ስለዚህ እነዚህ ምናልባት ሚዲያው ላይ የሚያዩ ሰዎች ለየት ያለ ነገር የራሳቸውን ይዘው መጡ የሚለው እንዳይምሉ ዲስክሌመር እንትን ለማለት ነው። ምናልባት ዮናታን ተጨማሪ ነገር ሊል ይችላል። እሺ፣ አመሰግናለሁ። ያው ፓስተር አበራ እንዳለው ወደ ዲቴል ውይይቶች አንተ ወደምታነሳቸው ጥያቄዎች ከመግባታችን በፊት እነዚህ ነገሮች አየሩ ላይ ያሉ ነገሮችን ማጥራት ስላለብን ይሄንን የምናወራው በጣም አጠር ባለ መንገድ ለማስቀመጥ በቅንነትም ደግሞ በማወቅም የቤተክርስቲያኒቱ አቋም ያልሆነውን ሰዎች እያራገቡ ይገኛሉ። የመጀመሪያው የቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችን ትቀበላለች። የጸጋ ስጦታዎችን ትቀበላለች ብቻ ሳይሆን አጥቢያዎቻችንን ሰው ሁሉ ማየት ይችላል። የጸጋ ስጦታዎች በደንብ ኤክሰርሳይዝ የሚደረግባቸው ናቸው። ስለዚህ ይሄ በጣም የውሸት ክስ ነው። የቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችን ሁሉ ትቀበላለች፣ ታስተናግዳለች። ይሄ መጽሐፍ ቅዱሳዊ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎልባችሁም ይላል። የጸጋ ስጦታዎችን በብርቱ እንድንፈልግ መጽሐፍ ይናገራል። ይህንን በደንብ የምትቀበል ብቻ ሳይሆን የምታስተናግድ ቤተ ክርስቲያን ናት። ይሄ በነባራዊ ሁኔታ ማየት ይቻላል። እንደው አንዳንዶች ጽንፍ ይዘው መንፈስ ቅዱስን አትቀበልም ይላሉ እና መንፈስ ቅዱስን ሳትቀበል ቸርች መሆን አትችልም። ይሄ በጣም ሞኝነት ነው። ቤተ ክርስቲያኒቱ ላለፉት 100 ዓመታት በኢትዮጵያ ውስጥ እንደዚህ የተስፋፋችው ወንጌል በመስበክ ደቀ መዛሙርት በማድረግ ነው ሰዎችን። ይሄ ደግሞ የመንፈስ ቅዱስ ስራ ነው።
ሰውን እግዚአብሔር መንፈስ ቅዱስ ካላገዘን በስተቀር በጉልበት በአቅማችን መስራት ማንችላቸውን ትልልቅ ስራዎችን እግዚአብሔር ሰርቷል በምድራችን በቤተ ክርስቲያናችን። ይሄ አንዱ ፍሬ ነው። ከ12 ሚሊዮን በላይ አባላት አሉን። ከ13,000 በላይ አጥቢያ ቤተ ክርስቲያናት አሉን። እነዚህ የተተከሉት በሰዎች ጉልበት ሳይሆን የእግዚአብሔር መንፈስ ቅዱስ ሲረዳን ሲያግዘን ወንጌል ሲሰራጭ ነውና፣ ስለዚህ ይሄ በደንብ መታረም አለበት። መንፈስ ቅዱስን የማይቀበል ቤተ ክርስቲያን አይደለም። ስለዚህ ይሄ በደንብ መስተካከል አለበት። የመንፈስ ቅዱስ እንቅስቃሴን የመንፈስ ቅዱስ እርዳታን በደንብ እናውቃለን። ይሄ አንዱ ነው። የቃለ ሕይወት ቤተ ክርስቲያን የጸጋ ስጦታ ተቋርጧል ብላ አታምንም። ይሄን በደንብ ማስመር እንፈልጋለን። የጸጋ ስጦታ ተቋርጧል የሚሉ ሰዎች አሉ፣ ሌሎች ናቸው። እሱ አጀንዳችን አይደለም። ቤተ ክርስቲያናችን ግን የጸጋ ስጦታዎች አልተቋረጡም። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ለቤተ ክርስቲያን መታነጽ፣ ለአካሉ ግንባታ፣ ለምእመናን መታነጽ፣ ለእግዚአብሔር ክብር የጸጋ ስጦታዎች እንደሚቀጥሉ ታምናለች። እሱን ማስገንዘብ እንፈልጋለን። ሁለተኛው መጋቢ አበራ አንስቶታል። መሪዎቻችን የቤተ ክርስቲያኒቱን የቤተ እምነቱን አቋም ነው የገለጹት፣ የግላቸውን አይደለም። የእኛ ቤተ ክርስቲያን አሰራር መሪዎቻችን የቤተ ክርስቲያናችንን አቋም የቤተ ክርስቲያናችንን ሀሳቦች በጽሁፍ ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ በማንኛውም መንገድ ኮሚኒኬት እንዲያደርጉ ስልጣን ይሰጣቸዋል እና ይሄ የግለሰቦቹ ሳይሆን የቤተ ክርስቲያኒቱ ነው። ይሄ በደንብ ከግንዛቤ መያዝ አለበት። አንዳንድ ሰዎች ይሄ የግለሰቦቹ ነው ይላሉ። ኦፍኮርስ ግለሰቦቹ የቤተ ክርስቲያኒቱን አቋም ይቀበላሉ። ለዛ ነው መሪነት ቦታ ላይ ያሉት እና የቤተ ክርስቲያኒቱን እምነት የቤተ ክርስቲያኒቱን አስተምሮ ማይቀበል ሰው ወደ መሪነት አናመጣም። ይሄ ግልጽ ነው። ነገር ግን እነዚህ መሪዎች አፍ የሆኑት የቤተ ክርስቲያኒቱን የጠቅላላችንን እንደወከሉ ማስገንዘብ እንፈልጋለን። መቼስ 12 ሚሊዮን ሕዝብ በአንድ ላይ መጥቶ ይሄ ነው አቋማችን ብሎ አይናገርም። ወይም ደግሞ 400 በላይ የሆኑ የጠቅላላ ጉባኤ አባላት ይሄ ነው ብሎ አቋማችን አይናገሩም። በመሪዎቻችን በኩል ነው ኮሚኒኬት የምናደርገው። ይሄ በደንብ መገንዘብ ወይም ከግንዛቤ ውስጥ ማስገባት ያለብን ሀሳብ ነው። ሶስተኛ ቤተ ክርስቲያኒቱ ይህንን መግለጫ ያስተላለፈችው ለምእመኗ ነው። በመጀመሪያ ደረጃ ሌሎች ወንጌላውያን አማኞች፣ ሌሎች ወንጌላውያን ቤተ እምነቶች ይሄ ይጠቅመናል፣ ይሄ ጥሩ ነገር ነው ብለው ካመኑ መውሰድ ይችላሉ፣ የራሳቸው ማድረግ ይችላሉ፣ ማስተጋባት ይችላሉ። ግን በደንብ ልብ ብለን መስማት ያለብን ቤተ ክርስቲያኒቱ ሐዋርያትንና ነቢያትን በማስመልከት የዘመናችን የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን ብላ መጽሐፍ አሳትማ በመሪዎቿ በኩል ያስተላለፈችው መልእክት ለምእመኗ ነው፣ ውስጧ ላለን ሰዎች ነው። ስለዚህ እንደዚህ አይነት ነገር የማውራት መብት አላት ቤተክርስቲያኒቱ። ምእመናቿን መጠበቅ መብት አላት። ለራሳችሁና መንፈስ ቅዱስ ኤጲስቆጶስ አድርጎ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ ይላል ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ። ስለዚህ መሪዎቻችን ያደረጉት መጽሐፍ ቅዱስ የሰጣቸውን ስልጣን በመጠቀም ቤተ ክርስቲያን የሰጠቻቸውን ስልጣን በመጠቀም ለምእመን ነው ይህንን ኮሚኒኬት ያደረግነው። ይሄ ከግንዛቤ ውስጥ መግባት አለበት። ስለዚህ አንዳንድ ሰዎች ይሄ ማድረግ እንደማንችል የሚያስቡ ስላሉ ማለት ነው። ያ በጣም ትልቅ ሞኝነት ነው። ይሄ ከግንዛቤ መያዝ አለበት። ቅድም እንደተባለው ለምእመኗ አስተምሮዋን፣ ልምምዷን፣ ስርዓቷን፣ አስፈላጊ ጉዳዮችን ሁሉ የምታስተምርበት የምታስተላልፍበት የራሷ የተደራጀ መንገድ ያላት ቤተ ክርስቲያን ናት። መጽሐፍ ቅዱስ ትልቁ የስልጣን ምንጫችን ነው። ከዛ ቀጥሎ የእምነት አቋም አለን፣ መተዳደሪያ ደንብ አለን፣ ሌሎች አስፈላጊ የሆኑ ማንዋሎች አሉን። ስለዚህ በዚህ መንገድ ኮሚኒኬት ስታደርግ ነው ቤተ ክርስቲያን የኖረችው። የምርጫ ማስፈጸሚያ ማንዋል፣ ሌሎች አገልግሎት ማስፈጸሚያ ማንዋል፣ የስርዓት መጽሐፍ ይባል አለን በእኛ ቤተ ክርስቲያን አሰራር። ስለዚህ ቤተክርስቲያን ውስጥ የሚደረጉ ስርዓቶችን እንዴት ነው የምንከተለው? እንዴት ነው መሪዎችን የምንሾመው? እንዴት ነው የመጽሐፍ ቅዱስ ተማሪዎቻችን ሲመረቁ የምናስመርቀው? እንዴት ነው ጋብቻ የምናስፈጽመው? ቅዱስ ጋብቻ እንዴት ነው በቤተክርስቲያን ስርዓት ውስጥ የምናስፈጽመው? ጥምቀትን እንዴት ነው? የጌታን እራት እንዴት ነው? እና ሌሎች በጣም አስፈላጊ የሆኑ ነገሮች እንዴት እንደሚደረጉ በጽሁፍ የተቀመጠ በመጽሐፍ ደረጃ የተቀመጠ የስርዓት መጽሐፍ አለን እና ይሄ የተደራጀ መንገዳችን እግዚአብሔር ረድቶን አባቶቻችን ያደረጉት ይሄም ትውልድ እያደረገ ያለ መሆኑን
ማስገንዘብ እንፈልጋለን። እነዚህን 4 ነጥቦች ተመልካቾቻችን ልብ እንዲሏቸው እንፈልጋለን። አመሰግናለሁ። እንግዲህ እንዳነሳችሁት አንደኛው ሲነሳ የነበረው ሀሳብ ቃለ ሕይወት ሐዋርያትና ነቢያትን ጭራሽ አትቀበልም ማለት ነው አይነት የሚሉ ሀሳቦች እንዲሁ ሲነሱ ነበረ እና እንግዲህ መጀመሪያው ሀሳብ ማድረግ የፈለግኩት እሱ ነው። ኦኬ እንግዲህ ሌላኛው የሚነሳው ነገር ከዚህ ጋር ተያይዞ አልሾምም ነው ያለችው። ሐዋርያና ነቢይ ብዬ መጋቢ ብዬ ወንጌላዊ ብዬ አስቀምጥ እችላለሁ። ሐዋርያ እና ነቢይ ብዬ ግን አልሾምም ብላለች። ለምን? ኢዮብ ጥሩ ጥያቄ ነው የጠየቀው። የዚህ አቋም አይ ቲንክ አንኳር ጥያቄ ይሄ ነው እና ስለዚህ አሁን በእኛ በቃለ ሕይወት ቤተክርስቲያን የቃለ ሕይወት ቤተክርስቲያንን አርማችንን ይታያል አይደለም? ወልድ ያለው ሕይወት አለው ይላል። ወልድ ያለው ሕይወት ያለው የሚለው የተጻፈበት መደቡ እንትኑ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ምን ይላል ነው። ስለዚህ አሁን ይህንን መጽሐፍ የሚያነቡ ሰዎች እንዲያነቡ ብዙ ጥቅሶች፣ ማስረጃዎች በጣም አለ። ስለዚህ ቃለ ሕይወት ቤተክርስቲያን መጀመሪያ በአቋም ደረጃ ቃለ ሕይወት ቤተክርስቲያን ነቢያት አሁን ልክ በብሉይ ኪዳን እንደነበሩ ነቢያት፣ ሐዋርያት አንዳንዱ አሉም ግን አንሾምም ነው ያለችው የሚል አንዱ ሀሳብ ነው በሚዲያ እየተመላለሰ ያለው። ኦኬ እንደዚህ ነው ይላል። ቃለ ሕይወት ቤተክርስቲያን ነቢያትንና ሐዋርያት የሚባሉትን አትሾምም። ለምን? መጽሐፍ ቅዱስ ማስረጃችን ነው ብለን ነው የምንመለከተው ማለት ነው። ስለዚህ እሱ ነው ዋና በደንብ መታየት ያለበት ማለት ነው። አትሹሙ ይላል መጽሐፍ ቅዱስ ቀጥታ አትሹሙ እንደዚህ ባይልም ያው እንግዲህ ሄርሜኔቲክስ ነው አይደል የምናየው የምናብራራው ወደ አንሾምም ወደ ይሄ ሲመተ ሹመት ሲመተ ምናምን የሚለውን አንደርስም እዛ አልደረስንም ለዛ አቅም አልደረስንም ብቻ ሳይሆን አናደርግም የምንልበት ምክንያት መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ የስልጣናችን ምንጭ አድርገን ስለምንቀበል በዚህም ዙሪያ ደግሞ ይሄን ጥናት ያጠኑ ሰዎች ያቀረቡ ሰዎች በዚህ ዙሪያ በደንብ ሰርተው ነው ያቀረቡት። ስለዚህ የመጀመሪያው አንዱ የምንለው አንሾም የምንለው ሐዋርያትንና ነቢያትን የሾመውም የጠራው የሾመውም የላከው ኢየሱስ ክርስቶስ ነው ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ ነው። ለምሳሌ እንግዲህ ያው ትታገሰናለህ ማለት ነው። እኛ መጽሐፍ ቅዱስን ነው የምናነባው። መጽሐፍ ቅዱስ እንደውም አንዳንድ ሰው መጽሐፍ የሚናገረው ነው የምንለው እንጂ አተረጓጓምን ብቻ ስላይደለ ያው ትፈቅድልናለህ ማለት ነው። ለምሳሌ መጀመሪያው ዝም ብለን እንኳን ወንጌላት ብንመለከት ማቴዎስ፣ ማርቆስ እንደገና ደግሞ ሉቃስ በቀጥታ ይናገራሉ። ዮሐንስ ወንጌላዊ ዮሐንስ በቀጥታ ባይናገርም ኢየሱስን ያዩ ሰዎች ግን ሌሎች ሰዎች ጋር ሄደው ኢየሱስን አይተናል ብለው እነሱ ጠርቷቸው መጥተው ከኢየሱስ ጋር ተዋውቀው አገልግሎቱን የጀመሩ አሉ። ስለዚህ ማቴዎስ 10 ቁጥር 1 ላይ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። ስለዚህ እነዚህ ሰዎች የተለያየ ስራ ከሚሰሩበት አሳ አጥማጆች ናቸው፣ ቀራጮች ናቸው እንደ ማቴዎስ። ኢየሱስ ክርስቶስ ነው የጠራቸው ማለት ነው። ስለዚህ ይህንን እናምናለን ማለት ነው። ጠሪው ከዛ ደግሞ የሚሾም ሾሞ የሚልክ ኢየሱስ ክርስቶስ እንደሆነ እንመለከታለን። ስለዚህ አሁን ይሄ ነቢያትንም ይመለከታል። የብሉይ ኪዳን ነቢያትንም ከብሉይ ኪዳን 2 ብቻ ለጊዜው ለሚዲያው ስንል 2 ነቢይ ብቻ ምሳሌ ማቅረብ እንችላለን። አንዱ ሙሴ ነው። ሙሴ ከዘፍጥረት እስከ ዘዳግም የጻፈው ሙሴ ነው አይደለ? ሙሴ ነቢይ ነው። መጽሐፍ ቅዱስ ማስረጃ ይሰጣል ስለ ሙሴ ነቢይ እንደሆነ። ስለዚህ ዘጸአት 3 ላይ ሙሴን የጠራው እግዚአብሔር ነው። እዛ በቁጥቋጦ ውስጥ ታሪኩን እናቀርብ። ዘጸአት 3ን ማንበብ ይቻላል። ሙሴን የጠራው እግዚአብሔር ነው። ከዛ ደግሞ ከሌላው አንዱን ብቻ ብናነሳ ሌላኛው ነቢይ ከሙሴ በኋላ ዘለን በጣም ሄደን ኤርሚያስን እግዚአብሔር ገና ከማይፀን እንደሚያውቀው ከዛ እንደጠራው ለጠራበት ዓላማ ሙሴንም ለጠራበት ዓላማ እሱን ለጠራበት ዓላማ እግዚአብሔር እንዳሰማራ ከብሉይ ኪዳን እንደዚህ 2 ምሳሌዎች ይሄ ፓተርን በሆነ ጊዜ አለቀቀን። ስለዚህ ቀጥሏል። በአዲስ ኪዳንም ቀጥሏል።
በኋላ የመጡ ሐዋርያትም በዛው መንገድ ነው የሄዱት ማለት ነው። ይሄ ወንጌላት ነው። ነቢያ ሐዋርያትን በሚመለከት ወንጌላትን ነው። ከዛ የሐዋርያ ስራ ስንመለከት ደግሞ ሐዋርያ ስራ በኋላ ኢየሱስ ክርስቶስ የምድር አገልግሎቱን ጨርሶ የቤዞት ስራው የሚፈጸምበትን ሞትና ትንሣኤው አልቆ ወደ ሰማይ ካረገ በኋላ አሳልፎ የሰጠውን አስቆርቱ ይሁዳን ቦታ አንድ ሰው መተካት አለበት። 12 ሆነ። 12 ለምንድን ነው የሆነው የሚለውን እሱ ሰፊ ቴዎሎጂካል እንትን ስላለው ኢምፕሊኬሽንስ ኢንተርፕሬቴሽን ስላለው እሱን እንኳን ትተን፣ ሌላው ደግሞ መስፈርቱንም ለጊዜው ትተን መስፈርቱን ከዮሐንስ ከመጥምቁ ዮሐንስ ጀምሮ ጌታ እስካረገበት ጊዜ በእኛ መካከል ኢየሱስ ሲወጣ ሲገባ በዓይኑ ያየ ስለምን እሱን እንኳን ትተን ጴጥሮስ 2 ሰዎች ከመጡ በኋላ የጸለየው ጸሎት ተመልከት። ኢዮብ ምን ይላል? ሲጸልዩም ይላል እነዚህ ሰዎች ኢየሱስ ካረገ በኋላ ወደዛው ተመልሰው ገሊላ አፐሩም ላይ ተመልሰው እዛ እንዲጸልዩ ነው የነገራቸው። እዛ እየጸለዩ እያሉ ነው እንግዲህ ሲጸልዩም ይላል የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎት ሐዋርያነት ስፍራን እንዲቀበል ብሎ የመረጥኸውን ጴጥሮስ መቼም ዋና ሐዋርያ ነው፣ ግን የመረጥነውን አላለም። አንዱን እዛ ካሉ ሰዎች አንዱን ወንድ አምጥተው ሐዋርያ ማድረግ ይችሉ ነበር፣ ግን አላደረጉም። ሲጸልይ የመረጥኸውን ከነዚህ ከሁለቱ አንተ ሹመው ነው ያለው እና ስለዚህ መጥራትም ለሐዋርያነት ማለት ነው። መጥራትም ከዛ የጠራውን ሹመት መስጠትም የሚችለው ጌታ ነው። ስለዚህ የመጀመሪያ ሐዋርያት በእንደዚህ አይነት መንገድ ስለተጠሩ የቃለ ሕይወት ቤተክርስቲያን ይህንን ስለምታምን ነው። ከዛ ቀጥሎ ደግሞ የምንመለከተው መቀጠል አለብን። ይህንን ብዙ ሰዎች እንዲያውቁ ያስፈልጋል። ከዛ ቀጥለን ዝም ዘለን ሄደን ሐዋርያው ፊገር ስለሆነ ሐዋርያው ጳውሎስን ማየት እንችላለን። ሐዋርያው ጳውሎስን እናውቃለን። 12 ሞልተዋል። ከዛ 12 ሞልተዋል። 13ኛ ጳውሎስ መጥቷል። በጳውሎስ ላይ የሚከራከሩ ሰዎች አሉ እና ስለዚህ አሁን ለጊዜው የማንሾምበት ምክንያት ምንድን ነው የሚለውን ለምን ጳውሎስ 13ኛ ለምን ሆነ የሚለውን እሱ የራሱ የሆነ ትንታኔ ስላለው ማለት ነው። ከዛ ታውቃለህ እስጢፋኖስ ከሞተ በኋላ አይሁድን ለማስደሰት ብሎ ደብዳቤ ተቀብሎ ተጨማሪ ሰዎችን ወደ ኢየሩሳሌም ሊያሳስር እየመጣ በደማስቆ መንገድ ላይ ያገኘው ጌታ ኢየሱስ ራሱ ነው። ስለዚህ ጌታ ጠራው ማለት ነው። ጠራው፣ ጌታ ተገናኘው። ከዛ በጣም የሚገርም የሐዋርያት ሥራ ምዕራፍ 9 ቁጥር 13 ላይ በጣም 15 ላይ አገልግሎቱን በሚመለከት ጌታም ይላል ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ራሱን አልመረጠም። የመጽሐፍ ቅዱስ ጸሐፊዎች ቋንቋ በጣም በጥንቃቄ ነው የሚጠቀሙት። የእነሱ ኃላፊነት እንዳልሆነ ለመግለጽ ጥርት ያለ ቋንቋ ነው የሚጠቀሙት። የተመረጠ ነው። በቲዮሎጂ ኢቲሲ እንደተማር ቅድም ስንጫወት ነግረኝ ነበርና ፓሲቭ ቋንቋ ነው። ራሱን አልመረጠም፣ ሳምባዲ መርጦታል ማለት። ስለዚህ ከላይ ጀምሮ እናለ ማለት ነው። ጌታ ነው የመረጠው። ስለዚህ የተመረጠ ዕቃ ነው ይለዋል። በኋላ ላይ ጳውሎስ ይህንን በዚሁ በሐዋርያት ሥራ ምዕራፍ 22 ላይ ጌታ እንደጠራው በነገስታቱ ፊት በተለያዩ ነገስታት ፊት እነ ቀያፋ እነ አግሪጳ ፊት ቀርቦ ነበርና ያን ጊዜ ሲጠየቅ መልሷል። ራሱ ይህንን ኤክስፒሪየንስ መልሷል። ምዕራፍ 22 ቁጥር 6 ጀምሮ ሲሄድም ይላል እሱ ሲሄድም ራሱ ማለት ነው በንጉሱ ፊት ቆሞ ወደ ደማስቆ በቀረብሁ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። የሐዋርያት ሥራ 9 ያለውን እያለ ነው። ሳውል ስለምን ታሳድደኛለህ ጌታ ሆይ ምናምን ይላል። ስለዚህ ተነስተህ በደማስቆ ሂድና ምናምን ይላል። ስለዚህ ራሱ ማለት ነው የሐዋርያው ቅዱስ ጳውሎስ እንዴት እንደተጠራ በሉቃስ ውስጥ ራሱ የመሰከረውን ሉቃስ ጽፏል። ምዕራፍ 26ም ላይ እንደዚሁ ምዕራፍ 26 ከቁጥር 12 ጀምሮ ደግሞ ይህንኑ ደጋሚ ይናገራል። ስለዚህ ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለሁ
እኩለ ቀን ሲሆን በዙሪያ ከኔ ጋር በሄዱ ዙሪያ ከፀሐይ ያለ ይቀጥላል። ከዛ እንደውም በኋላ ለንጉሱ ከዚህ ከተጠራውበት ነገር ወደ ኋላ ልል እምቢ አላልኩም ነው የሚለው። ስለዚህ ጥሪው ፓወርፉል ነው። የቋንቋ ጥሪው ፓወርፉል ነው። ሬዚስት ማድረግ የማይችል መሆኑን ለመግለጽ ነው የተጠቀመውና ስለዚህ አሁን ሉቃስ እሱ የመሰከረውን የከተበው ነው የጻፈው ነው። በኋላ ደግሞ ራሱ ሐዋርያው ጳውሎስ ከሮሜ ጀምሮ ጽፏል ደብዳቤዎችን። በጻፈባቸው ደብዳቤዎች ሁሉ ቤተክርስቲያን እንደጠራችው አይናገርም። በኋላ ላይ ሐዋርያ ሥራ 13 በእርግጥ ቤተክርስቲያን አሰማርተዋለች ባርናባስ ይላል። እዛ ጋር እንደውም ሐዋርያት አይልም ነቢያት መምህራን ነው የሚለው። ሐዋርያት የሚል ቃል የለም። ግን ስለዚህ ምንድነው ጳውሎስ በአገልግሎቱ የነብይነትም አገልግሎት አለው ማለት ነው። ወይም ደግሞ የማስተማር የሚላኑ በሌላ ስፍራ ለማስተማር ሾመኝ ስለሚል ማለት ነው። ሁለተኛ ጢሞቴዎስ ላይ ሾመኝ ስለሚል ማለት ነው። ስለዚህ እዚህ ጋር ራሱ ደግሞ በጻፋቸው ደብዳቤዎች የመጀመሪያ ገና ሰላምታ ሲሰጥ ለምሳሌ ጥርት ያለ ቋንቋ ነው የሚናገረው ሐዋርያ ቅዱስ ጳውሎስ። ምዕራፍ 1 ሮሜ ቁጥር 1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ይላል። አየ የጠራ አይልም። ሉቃስና ጳውሎስ አይጋጩም። የተጠራ ነው የሚለው ማለት ነው። አንደኛ ቆሮንቶስም ይህንኑ ነው የተናገረው። ለቆሮንቶስ ለተከላት ቤተክርስቲያን ደብዳቤ ከኤፌሶን ከተማ ሆኖ ሲጽፍ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ይላል። ስለዚህ ጳውሎስ የተጠራ ሰው ነው ማለት ነው። በሌላ ኤክስፕሬሽን ቋንቋ ለይቶ ግን ተመሳሳይ አይዲያ ለምሳሌ ገላትያ 1:1 ላይ ከዛ የገላትያውን ቆላሲስም ተሰሎንቄም ተመሳሳይ ፊልጵስዩስም አባባል ነው የሚጠቀመው። በኢየሱስ ክርስቶስ ከሙታን በነሳው በእግዚአብሔር አብ ሐዋርያ የሆነ አብን ያካትታል ማለት ነው። በእግዚአብሔር አብ ሐዋርያ የሆነ እንጂ ብሎ በጣም የሚገርም መገላለጽ ተመልከተ። ከሰዎችም ወይም በሰው ያልሆነ ይላል። ስለዚህ በዚህ ዘመን ቅድም አንተ እንዳልከው ራሳቸውን የጠሩ ራሳቸውን ያሰማሩ የሾሙ ሐዋርያትን እናያለን። ጳውሎስ እዚህ ግልጽ ያደርጋል። ከሰዎችም ወይም በሰው ያልሆነ ይላል። በማን ነው ታዲያ የሆነው? በእግዚአብሔር አብ ይላል። በሌላ ስፍራ ኢየሱስ ክርስቶስ እንደጠራ ይናገራል። ስለዚህ ይህም በምትመለከትበት መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ይነግረናል ማለት ነው። ስለዚህ ሐዋርያትን ጠሪም ሿሚም እግዚአብሔር ነው። አብ ስለተገለጸ እግዚአብሔር ነው። ወልድም ነው። አብና ወልድ ባለበት ስሉስ የሆነ አምላክ ስለምናመልክ መንፈስ ቅዱስም አለበት ማለት ነው። ስለዚህ ጌታ ከዛ ጳውሎስ በሌላ ስፍራ ደግሞ ሌላ ግልጽ የሆነ ንጥር ያለ ቋንቋ ይናገራል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ ምን ይላል? ይህም በገዛ ዘመኑ ምስክር ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትምና በእውነትም የአሕዛብ አስተማሪ ለመሆን ሾምኩ አይልም፣ ተሾሙ ነው የሚለው እና እሱ በክርስቶስ በእግዚአብሔር አብ እንደተሾመ ይናገራል። ሁለተኛ ጢሞቴዎስ 1 ደግሞ 11 ላይ ምንድን ነው የሚለው? አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ይላል እኔ ጳውሎስ ሰባኪና ሐዋርያ አሕዛብንም አስተማሪ እንዲሆን በተሾምሁበት በወንጌል ይላል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ይላል። በተሾምሁበት ይላል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን ሐዋርያት ቃለ ሕይወት የማትሾመው የማትሰይመው ኦፊስ የማትሰጠው ስለ ኦፊሱ በኋላ እናስረዳለን። በነገራችን ላይ እዚህም ላይ ተጽፏል ስለ ኦፊስ ምን ማለት እንደሆነ ኦፊስ መቼ እንደመጣ እንደሆነ እና ተጽፏል። አንዱ እሱ ነው ማለት ነው። ሐዋርያትንና ነቢያትን የማንሾምበት መጽሐፍ ቅዱስ ግልጽ በሆነ ቋንቋ ይናገራል። ስለዚህ ከእግዚአብሔር ጥሪ ኖሯቸው ሿሚውም እግዚአብሔር ነው የሚለው እግዚአብሔር ነው። ይሄ አንዱ ምልከታ ነው። ሁለተኛው ምልከታ ደግሞ ሐዋርያትን ማለት ነው የምንሾምበት መመዘኛ ይሰመርበት መመዘኛ በኋላ እንመጣለን። በመጽሐፍ ቅዱስ አልተሰጠንም።
ሐዋርያትን በዚህ ሹሙ የሚል መመዘኛ አልተሰጠንም። ይህንም በሁለት መንገድ ባስረዳ ደስ ይለኛል። ለምሳሌ ሐዋርያት ራሳቸው በአገልግሎታቸው ወደ አጋማሽ አካባቢ በእኔ ጥናት አጋማሽ አካባቢ ጀምሮ ነው። አንዲያ የሚስዮናን ጉዞ አለ፣ ሁለተኛ ሚስዮናዊ፣ ሶስተኛ ሚስዮናዊ ጉዞ አለ እና አጋማሽ አካባቢ ሳሙኤል የተለያዩ የመጽሐፍ ቅዱስ ሊቃን አጋማሹ ከመድረሱ ቀደም ብሎ ወይም ደግሞ አጋማሹ ከጀመረ እንደዚህ ብለው ያስረዳሉ። አሁን እሱን ትተን ዋናው ትኩረት ግን ሐዋርያት አገልግሎታቸው እንደሚያበቃ ያውቁ ነበር ብለን እንገምታለን። ለምን ግምቱን ግልጽ ያደርግልናል መጽሐፍ ቅዱስ። ለምሳሌ የሐዋርያት ሥራ ምዕራፍ የሐዋርያት አገልግሎት ያበቃል ማለት ያ እንደሚያበቃ የነሱ አገልግሎት እንደሚያበቃና በሌላ አሁን ሐዋርያነት አገልግሎቱ እንመጣለን። አንዳንድ ሰዎች ሐዋርያ እንቀበልም ስል ሐዋርያት ያገለግሉት የነበሩ አንዳንድ አገልግሎቶች ለምሳሌ መጽሐፍ ቅዱስ መጽሐፍ አሁን የለም። ስለዚህ መጽሐፍ ቅዱስ ሁሉም ባይጽፉም የጻፉቱ ግን ሐዋርያት ናቸው። ሁሉም አልጻፉም፣ 12ቱም አልጻፉም፣ ግን የጻፉቱ ግን ሐዋርያት ናቸው። ኦር ከሐዋርያት ሰምተው አሶሲየትድ የሆኑ ሰዎች ናቸው። እነሱ ኦቴንቲኬት ያደርጓቸው ሰዎች ናቸው የጻፉት። ይሄ ትንሽ ዲፕ ቴዎሎጂካል ሄርሜቲካል እንትን ነው። እሱ ጋር ዓላማችን ዛሬ እሱ ስላልሆነ ማለት ነው። ሐዋርያት ግን ዮሐንስ የሐዋርያት ሥራ ምዕራፍ 14 ላይ ቁጥር 23 ላይ ኢዮብ ምን ይላል መሰለህ? ወደ አንጾኪያም ተመለሱ ይላል። ይሄ አንጾኪያም ተመለሱ ማለት ያው ሪፖርት አደረገው በአንጾኪያ በገላትያ ቤተክርስቲያን። አሁን ገላትያ መጽሐፍ የተጻፈው በዚህ ችግር ምክንያት ነው። ወንድሞች ባለው ከአይሁድ የሆኑት ወደ አንጾኪያ ወርደው በጠበጡ ይላል እና በዛ ምክንያት የኢየሩሳሌም ጉባኤ እንደተሰበሰበ በኋላ ጳውሎስ ከዛ በፊት ነው የጻፈው ወይስ ከዛ በኋላ እሱ ክርክሩ እንዳለ ሆኖ ግን ችግሩ እዛ ለተፈጠረው ነው። ከዛ እነሱ ሪፖርት አድርጎ ተመለሱ። ምን ይላል? ወደ አንጾኪያም ተመለሱ በየቤተ ክርስቲያኑም ይላል ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው ይላል። አሁን ይሄን ቀጥለ አሁን ፓተርኑ ስትቀጥል ቀጥሏል። ከዛ ምዕራፍ 15ን መጥተህ ስትመለከት አሁን ሽማግሌዎች ከሐዋርያት ጋር ተካተው በተለምዶ ኢየሩሳሌም ካውንስል ብለን የምንለው ላይ ችግሩን ለመፍታት በተሰበሰቡበት ምዕራፍ 15 ላይ በእነርሱና በጳውሎስ በባርናባስ መካከል ብዙ ጥልና ክርክር እንዲህ ያለ ይቀጥልና ቁጥር 2 ወደ ሐዋርያት ወደ ሽማግሌዎችም ይላል ያለ ይቀጥላል። ከዛ ወደ ኢየሩሳሌም በደረሱ ጊዜ በቤተ ክርስቲያንና በሐዋርያት ሽማግሌዎችም ቁጥር 6 ሐዋርያትና ሽማግሌዎችም ስለዚህ ነገር ለመመካከር ይላል። እንደዚህ እንደያለ ቁጥር 22ም ያን ጊዜ ሐዋርያትና ሽማግሌዎች እያለ ይቀጥላል። ይሄ ምዕራፍ 15 ነው። ምዕራፍ 16ን ዘለን ምክንያቱም የምዕራፍ 16 ታሪክ እናውቃለን። ምዕራፍ 17 ከዛ አቴንስ እንዲህ እያለ ሄደ። ከዛ ጳውሎስ ወደ ምዕራፍ 18 ቆሮንቶስ ገባ፣ ቤተክርስቲያንን ተከለ። ከዛ ወደ ኤፌሶን ይገባል ማለት ነው። ኤፌሶን ከ19 ጀምሮ እንደተተከለ ከዛ አገልግሎቱ ሐዋርያው ጳውሎስ የመጨረሻው አካባቢ ደርሷል። ምክንያቱም ቃል ባገባው መሰረት የመጨረሻ ፋሲካውን በኢየሩሳሌም ባላሉ ብሎ እየሄደ ጉዞ ላይ እያለ ወደ ኢየሩሳሌም ወደ ኤፌሶን አልተመለሰም። ግን የኤፌሶንን ሽማግሌዎች ወደ ሚሊጢን ጠራቸው። ጠርቶ ሐዋርያትን አይደለም የጠራው፣ የሽማግሌዎችን ነው የጠራው። ምን ብሎ ነው የሚለው? ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው ይላል። ቀደም ዮናታን እንግዲህ ቃሉ ግልጽ ይናገራል ማለት ነው በዚህ አይነት መንገድ። ከዛ ምናልባት ለዮናታን እሰጣለሁ። ሐዋርያት ከነሱም በኋላ ቀጥለው ለሚያገለግሉ አገልጋዮች የሽማግሌዎችና የኤጲስቆጶሳትን መመሪያ ነው የሚሰጡት እንጂ በደንብ ሂስቶሪካል እንትኑ ስትከተል ሐዋርያትን አልሰጡም። እኛ ከዛ መውጣት አንችልም። ከሐዋርያው ቅዱስ ጳውሎስ መውጣት አንችልም። ከጴጥሮስ መውጣት አንችልም። ምሳሌ ባቀርብ አንዱ ሐዋርያ ጳውሎስ ነው። አንደኛ ጢሞቴዎስ ምዕራፍ 3 ላይ ከዛ ለቲቶ መመሪያ ሰጥ ረሱ ጳውሎስን ጴጥሮስን ማነው ጢሞቴዎስን በኤፌሶን በዚህ ትልቅ ቤተክርስቲያን ሲተው እዛ ሲያስቀምጠው ከዛ ደግሞ እሱ ተክቶ እንዲያገለግል ሲያረገው ከዛ ደግሞ ቲቶ ማነው
ጢሞቴዎስ ሽማግሌዎችን ኤጲስቆጶሳትን ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምናልባት በኋላ ተጨማሪ ነገር ማብራሪያ ይጠይቀን ይሆናል። ስለዚህ ሲያስቀምጠው መሪዎችን ኤጲስቆጶሳትን የሚሾምበትን መመሪያ ነው የሰጠው እንጂ የሐዋርያትን መመሪያ አልሰጡም። የመጽሐፍ ቅዱስ ጸሐፍት አልሰጡንም። ስለዚህ አሁን በፖይንት ደረጃ እንደ ባጭሩ ብናስቀምጣቸው የመጀመሪያው ነገር እንግዲህ ሐዋርያቱ ከነሱ በኋላ ጉዳዩ ሊቀጥል አልቻለም የሚለውን ነገር ከሽማግሌዎች ጋር አብረው ከሐዋርያት ሥራ ምዕራፍ 15 ጀምሮ በተለይ ከኢየሩሳሌም ጉባኤ በኋላ እሱ ነገር ቀጣይነት እንደሌለው በሚመስል መልኩ ወይም ከ12 ውጭ የለም አይነት የሚለው ቅድም የጳውሎስን ስላነሳል ማለት ነው። እሱን ካረጉ በኋላ ወደ ሽምግልናው ነው ሄዱት። መመሪያም ሲሰጡ የተሰጠው ለሽማግሌዎቹ ነው እንጂ ሐዋርያት ከዛ በኋላ እንዴት ኢንሰፕት አድርገው ወይም እንዴት ተቀብለው ማስተናገድ እንዳለባቸው የሚገልጽ ሀሳብ ስለሌለ ነው የሚል ነው። ስለሌለ ነው። ከዛ ይህንን ይዘን ብንቀጥል ለጢሞቴዎስም ይህንን ነው። ከዛ ቲቶ እንደውም ግልጽ ያደርጋል። ቀርጤስ አንድ የጠቢያ ብቻ ብዙ ቸርቾች ነው ያሉት። በቀርጤስ ሽማግሌዎችን እንድታደራጅ ነው ያለው። ሊባርክ ሐዋርያት እንድታደራጅ አላለም። ስለዚህ ቲቶን ታውቃለህ፣ ከጳውሎስ ጋር ብዙ የዞረ ነው። ጢሞቴዎስ ከጳውሎስ አገልግሎቱን ያዩ ናቸው። ስለዚህ በኋላም ከሐዋርያት ደግሞ ሌላኛው ሐዋርያው ቅዱስ ጴጥሮስ ነው። ጴጥሮስን ጽሑፎች ስታነብ ጴጥሮስም ይህንን አልሰጠም፣ አያሳይም። መጽሐፍ ቅዱሳችን አያሳይም ነው። አሁን የኢንተርፕሬቴሽኑን ጉዳይ ሲሆን መጽሐፉ አያሳይንም፣ በግልጽ አይነግረንም። ስለዚህ ቃላት ደግሞ የስልጣን ምንጯ መጽሐፍ ቅዱስ ነው። ስለዚህ ጴጥሮስ ራሱ ሲመክር ምንድን ነው የምለው? አንደኛ ጴጥሮስ ምዕራፍ 5 ላይ ከቁጥር 1 ጀምሮ ከእነሱ ጋራ ሽማግሌ በመካከላቸው ሽማግሌ የነበረው የተለያዩ ቴዎሎጂያንስ ከእነሱ ጋራ ሽማግሌ እነሱ እነማን ናቸው የሚለውን ሁለት በጣም ጽንፍ ያልሆኑ እይታዎች አሉ። ግን በእኔ ምልከታ ከእነሱ ጋር ሲል ሐዋርያ ቅዱስ ጴጥሮስ በኢየሩሳሌም የቤተክርስቲያን ሽማግሌ ነበር። ስለዚህ አይ ቲንክ በአውዱ የሚነግረን ከያዕቆብ ጋር ከዮሐንስ ጋር ሽማግሌ ነበርኩ ነው እና ስለዚህ ይልና በመካከላችሁ ያሉትን ብሎ የሚመክራቸው ሽማግሌዎችን ነው። መንጋ ጠብቁ የሚለው ቃል ይሰጠናል። ከዛ እንዲህ እያለ ስትቀጥል ከዛ ኢቭን የዮሐንስ ራእይ ጋርም ስትደርስ ለቤተክርስቲያን መልአክ እንዲህ ብለህ ለቤተክርስቲያን መልአክ እንዲህ ብለህ እነዛ መልአክ የተባሉ ሰዎች ሐዋርያት አይደሉም። ያው ኢንተርፕሬቴሽን ካላጦዝ ነው በስተቀር የቤተክርስቲያን እረኞችን መሪዎችን ነው። ስለዚህ ኤጲስቆጶሳት ነበሩ። እዛው ምዕራፍ ለዚህች የኤፌሶን በጣም የሚገርም ነው። ኤፌሶን ከዛ ጢሞቴዎስን በኤፌሶን ዮሐንስ ራእይም ራሱ ምዕራፍ 2 ላይ ስታይ ለኤፌሶን ቤተክርስቲያን እንዲህ ብለህ ጻፍ ባለው ውስጥ ሐዋርያት ነን ባዮችን ሐዋርያት ሳይሆኑ ነን ባዮችን ለይተህ ስላወቅ ብሎ ሪኮሜንድ ያደርጋል። ኮሜንድ ያደርጋል። ምናልባት እሱ ላይ እንሆንና በጊዜው ነበሩ ተብሎ አንዱ ሀሳብ የሚነሳው እሱ ላይ ነው አይደል? እሱን ሳይሆኑ ነን የሚሉ ከተባለ የሆኑ ነበሩ አይነት የሚል ኢምፕሊኬሽን ይሰጣል። ያ ለዛ የተለያዩ ኢንተርፕሬቴሽኖች አሉ፣ እንመጣበታለን። ለምሳሌ በኤፌሶን ምዕራፍ 4:11 ቁጥር ላይ የምትጠይቀን ይመስለኛል። ስለዚህ ሐዋርያትን ሰጠ ምናምን እንደዚህ የሚለው አንዳንዶች ይጠይቃሉ። ሐዋርያትና ነቢያትን ትተው ቃለ ሕይወት ለምን ወንጌላዊ፣ ለምን እረኛ፣ ለምን አስተማሪ ብቻ የሚለው አይ ቲንክ እዛ ላይ መመለስ ይቻላል። እሱን አሁን መልስ ካልከኝ እሱን መልሳለሁ። በኋላ ላይ እናዳብረዋለን። ከዛ ቀጥሎ ሶስተኛ ነገር ከዛ ቤተክርስቲያን ታሪክ ስንሄድ ቸርች ሂስትሪን ስንሄድ ሐዋርያ ዮሐንስ ሄደ ወደ ጌታ፣ ሐዋርያት ሁሉም ሄዱ በሞት። ከዛ በኋላ ቤተክርስቲያን ሐዋርያት ሲሾሙ ማስረጃ የለንም። ምክንያቱም እኛ የምንከተለው አስተምሮ ወይም ትምህርት ገላ ይሁዳ ላይ እንዳለው ለሐዋርያቱ የወረደውን ትምህርት ነው የምንከተለው እንጂ እኛ አዲስ ነገር አናመጣም አይደለ? እዚህ መጽሐፍ ቅዱስ ላይ ያለውን አባቶቻችን ያስተላለፉልን ነው የምንከተለው። የለም በእኔ እምነት እና በየመሃሉ ነበሩ የሚሉ ሌላውን ጽንፍ የሚከተሉ ሰዎች አሉ። አንዳንድ እንቅስቃሴዎች ነበሩ። 4ኛ ክፍለ ዘመን ሞንታኒዝም እንደዚህ ያሉ፣ ግን ቤተክርስቲያን አልተቀበለቻቸውም፣ ገስጻቸው አስቆማቸዋለች እንጂ እንቅስቃሴዎች ፎልስ እንትኑ ነበር ወይ
ነበረ። ግን ቤተክርስቲያን ኢቫንጀሊካል ቤተክርስቲያኗ አስቆማቸዋለች። ከዛ እንግዲህ የተሃድሶ መሪዎቻችን ናቸው ከነ ሉተር ጀምረን የምናያቸው አልነገሩንም፣ አላስተማሩንም። ስለዚህ እንደውም በእኔ እምነት በኋላ የ19ኛው ክፍለ ዘመን ወደ መጨረሻው ወይም 20ኛው ክፍለ ዘመን ማለዳ የመጣ እንቅስቃሴ ነው ብለን ነው የምናለው። አሁን የዚህ መጽሐፍ አጀንዳ እሱ ላይ መወያየት አይደለም። በእርግጥ ናር የሚባል እንቅስቃሴን በመመልከት እዚህ ጽፏል። ኢቭን አሁን ከነቢያትና ከሐዋርያት የምለውን ነቢያቱን አሁን ትንሽ አነስ አድርጎ ከዛ ደግሞ ናርን አውጥቷል። አፖስትልስ ቤተክርስቲያን በአፖስትልስ መመራት አለበት የሚለው ነው። እሱ አጀንዳችን ስላልሆነ ማለት ነው። ከዛ መጨረሻ ላይ የሚልህ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን እንደ ቃለ ሕይወት ሐዋርያት ነቢያት ሾመን እናቅም። ቅድም ዶክሜንቶቻችን ያለው ማለት ነው። ለምሳሌ የመሪዎች ምርጫ ማኗል አለ። ሐዋርያ ወንጌላዊ እንዴት እንደምንሾም፣ የመጽሐፍ ቅዱስ ትምህርት ቤት አስተማሪ እንዴት እንደምንሾም፣ የቤተክርስቲያን ዋና ጻፎች፣ ፕሬዝዳንቶች፣ የቀጠና መሪዎች፣ የአጥቢያ ቤተክርስቲያን ሽማግሌዎችን እንዴት እንደምንሾም፣ የተለያዩ አገልግሎቶች የሚያገለግሉ በጣም የተደራጁ ሌሎች ቤተክርስቲያናትም ለሪፈረንስ የሚጠቀሙ ብዙ ዶክሜንቶች አሉ። ከዛ ቸርችቷ አሁን 100 ዓመት ሊሞላት ነው። በ100 ዓመት ታሪክ ውስጥ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሚስዮናውያኑም ይሄንን አላስተማሯትም፣ ለቤተክርስቲያኒቱ አላስተማሯትም። ለምንድን ነው ያላስተማሯት ብለን ሚስዮናውያኑ ስናጠና ቅድም ያልኩህን ቢብሊካል አንደርስታንዲንግ የነበራቸው ሚስዮናውያን ናቸው ከተለያየ ሀገር መጥተው ይህችን ቸርች ተከሉ። ስለዚህ አባቶች ሽማግሌዎችን፣ መጋቢዎችን፣ እረኞችን እንዴት እንደምንሾም ነው የነገሩን እንጂ ስለዚህ ይሄ የሚያሳየው ምንድነው? አልነበረም። የቃለ ሕይወት ቤተክርስቲያን አቋም አልነበሩንም። እንደው እዚህ ጋር ፍቀድልኝ። ለምሳሌ የቃለ ሕይወት ቤተክርስቲያን ቅድም እሱ እንዳለው ማለት ነው ይሄን አንዱ ሲናገሩ ሰምቻለሁ በሚዲያ ይሄን ስላልተቀበለች ነው ቃለ ሕይወት ያላደገችው ምናምን የሚላል። በጣም የቃለ ሕይወት ቤተክርስቲያን አባቶች እኔ አሁን ለምሳሌ በደቡባዊ ክፍል ነው የኖርኩት። የኔ ቤተሰቦች ሰሬቾ የሚባል ጠንቋይ የሚያመልኩ ናቸው። ማንበብና መጻፍ የማይችል ከሚስዮናውያን 4 ጥቅስ ሸምድዶ መጥቶ እና ወንጌል ሰብኮ ሴት አያታችን የአባታችን እናት ከአጋንንት ነፃ ሆና እሷ ናት ጌታን የተቀበለችው ስለዚህ ቅድም እሱ እንዳለው ያለ መንፈስ ቅዱስ ነው ኃይል ነው አጋንንትን ያፈው ምንም የማያውቅ ማለት ነው። ሰው ያልተማረ ሰው ጥቅስ ሸምድዶ መጥቶ ሚስዮናውያን አስተምሮት በዛ ቀበሌው ሄደው ወንጌል ሰብኮ ከአጋንንት እስራት ሰዎች ወጥተው ወንጌል የገባ ቤት ልጅ ነኝ እኔ። በልጅነቴም ደግሞ በቃለ ሕይወት ቤተክርስቲያን ቤተሰቦች ተወልጄ እግዚአብሔር ሲሰራ ያየው ነኝ። አሁን የኔን ትተን እንኳን በቃለ ሕይወት የገዘፉ አገልጋዮች አሉ። ለምሳሌ በወላይታ እና አባባ ዋንዳሮ የሚባሉ እግዚአብሔር የተጠቀመባቸው ሰዎች አሉ። ከዛ እና አባባ ኤከሶ የሚባሉ ብዙ ቤተክርስቲያናትን የተከሉ ሰዎች አሉ። በከምባታና ሀዲያ ውስጥ እና አባባ ጎሌ የሚባሉት ሰዎች አሉ። እና አባባ ወደ ጌታ ሄደዋል። እና አባባ ኬዳሞ እግዚአብሔር የተጠቀመባቸው ማይትሊ ማለት ነው በልዩ አይነት መንፈስ ቅዱስ የተጠቀመባቸው ሰዎች አሉ። አሁን እኛ በአዲስ ኪዳን ለመንፈስ ቅዱስ ያልተሰጠ ስራ ስለምንሰጥ ነው። መንፈስ ቅዱስ አንተ ወንበር ካልሰበርክ ወይ ምን በቃ መንፈስ ቅዱስ የለህም። ለመንፈስ ቅዱስ መጽሐፍ ቅዱስ ንቅስ አድርጎ የሰጣቸውን ነገሮች ቅድም እሱ እንዳለው በትክክል የተጠቀመች ቤተክርስቲያን ናት ቤተክርስቲያኒቱ። ስለዚህ አሁንም በመንፈስ ቅዱስ ኃይል ወንጌልን የሚሰብኩ ከ2500 ያህል ሚስዮናውያን በአገሪቱ ያላት ቤተክርስቲያን ነች። የአጥቢያ ቤተክርስቲያን ወንጌል አይደለም፣ ድንበር ዘለል ያገለገሉ በመንፈስ ቅዱስ ኃይል ነው ወንጌል እየሰበኩ አሁን ቸርች ቤተክርስቲያን እየተከሉ ያሉት። ከአገር ውስጥ ደግሞ 30 በላይ ሚስዮናውያን ከአገር ውጭ ዓለም አቀፍ ሚስዮናውያን አሉ። በመንፈስ ቅዱስ ኃይል ነው፣ ግን ወንበር አይሰቡም። ስለዚህ የእግዚአብሔርን ቃል ስለዚህ የአምልኮ ስርዓቶቻችን በእግዚአብሔር ቃል ነው መመሪያት ያለበት። ግን መዘንጋት የሌለብን በእርግጥ ባለፉት 30 ምናምን ዓመታት የቃለ ሕይወትንም ይሁን ሌላ መድረኮች የተለያዩ አስተምሮች የተለያዩ ነገሮች ሰተት ብለው ገብተዋል ወይ? አዎ፣ ምንም አንክድም እሱ። ስለዚህ ልምምዶች ሃይማኖት ሆነዋል። ስለዚህ ቤተክርስቲያኒቱ አባቶቻችን ልምምድ የሚመራት ሳይሆን መጽሐፍ ቅዱስ የሚመራት ቤተክርስቲያን ናት። ከመጽሐፍ ቅዱስ ስልጣን ስር የመጣውን ትክክለኛውን መጽሐፍ ቅዱሳዊ ልምምድ እናደርጋለን። ስለዚህ የለም፣ አልነበረም፣ አላሳዩንም። ስለዚህ የአሁኑ ደግሞ አቋም
ከዚህ ከመጽሐፍ ቅዱስ አንጻር ከታሪክ አንጻር ከምን አንጻር አሁንም የለንም ነው እኛ የምንለው የለንም። ስለዚህ የነባር አቋም ነው የተገለጸው እንጂ አዲስ የመጣ አቋም አይደለም፣ ከመሬት ተነስተን አይደለም። በእንትን ደረጃ ቃለ ሕይወት የምትታማ አይመስለኝም። እሱ የአደባባይ ሚስጥር ስለሆነ እስካሁን እንዴት ደረሰች የሁሉ ምዕመንና የሁሉ አጥቢያ እንዴት ተከፈተ የሚለው ብዙ መንፈስ ቅዱስ ጉዳይ በሌለበት ይሄ ሁሉ ይሆናል ብሎ ማሰብ እንትን አይደለም። እንደው ሰብስታንሱን ማጣት የለበትም። ጉዳዮቻችንን ስናወራ ያለንን ዲፍረንስ እዛ ላይ ልናነሳ እንችላለን። ግን እስካሁን ድረስ በታሪክ የተመዘገበውና ያለውን ነገር ምንም የሚካድ ነገር አይደለም ማለት ከቀደምቶቹ እና አሁን በቀሉ ለምንላቸው አብያተ ክርስቲያናት መሰረት ከሆኑ ቤተ ክርስቲያናት መካከል ቃለ ሕይወት አንዷ ነችና ምናልባት ጉዳዩ አሁን በእንትን ደረጃ በደንብ በመጽሐፍ ተደርጎ ምናምን ተዋቅሮ መውጣቱ ግርግር ያስነሳ እንጂ የነበረ አቋም ነው የሚለውን እሱ ልናነሳ እንችላለን። የነበረ አቋም ነው። ይሄ መጽሐፍ እዚህ መግቢያው ላይ ወይ እኛም ገዝተን ልሰጥ እንችላለን። ለሌላ ጊዜ የሚጠቅምሃል አንተ እና ከመጀመሩ በፊት እዚህ መግቢያው ላይ ተጽፏል። ከረጅም ጊዜ በፊት ነው የተጻፈው። መሪ ሲቀያየር መሪዎቻችን ያላምጣሉ። በጣም በጥንቃቄ ነው የሚመሩት እና አይቸኮልምም። ስለዚህ ይህን ጥናት ያዘጋጁ ሰዎች ከ13 ዓመት በፊት ነው የተዘጋጀው። ከዛ ከ2 ዓመታት በፊት አይ ቲንክ ዮኒም ሰርቶናል። ይሄ ለምሳሌ ኤዲት ሲደረግ እኔ የለውበትም በዝርዝር ውስጥ ግን ኤዲት እንድናረግ እንድንጠይቅ ይህንን ጽሁፍ ካዩ ሰዎች እኔ አንዱ ነኝ እና በጣም በጥንቃቄ የተሰራ ስራ ነው። ስለዚህ አንዳንድ ሰዎች መግለጫውን ወደ ሌላ አቅጣጫ ዙሮ አሁን ችግር ስለተፈጠረ ቸኩሎ የነሱ አቋም ያልሆነውን ነገር ለዚህ ነው ይሄ በጣም በጥንቃቄ የኛ ኤክስፒሪየንስን ፈርተን አሁን የተፈጠረውን ኬዎስ እሱን ለማምረድ ፈንጅ ጠረጋ አይደለም። ቢብሊካልም ነው፣ ቴዎሎጂካልም ነው፣ ዶክትሪናልም። በዚህ የእምነት አቋማችን እዚህ ጋር የእምነት አቋም አለ። በእምነት አቋማችን ውስጥ የለም ይሄ። ስለዚህ ባለፉት ዓመታት ዘገየ ኬዎሱ አለ ወይ? አዎ አሁንም አለ። እሱ እኮ አሁንም መጽሐፍ ቅዱስ አለ። ለምሳሌ ሐሰተኛ ነቢያትና ምናምን ዘንድሮ አይደለም እኮ ብሉይ ኪዳን ሙሴ ተናግሯል ሐሰተኛ ነቢያት እንደሚነሱ። መጽሐፍ ቅዱስ ይሄንን እንረዳለን። ጌታ ኢየሱስም የበግ ለምድ ለብሰው ይነሳሉ ብሏል እኮ። ከዛስ ሐዋርያት ጽፈዋል፣ ጳውሎስ ጽፈዋል፣ ሐሰተኛ ነቢያት ጴጥሮስ ጽፈዋል፣ የመጨረሻ ሐዋርያ ዮሐንስ ጽፏል። እኔ አሁን በኢትዮጵያ ቃለ ሕይወት ቤተክርስቲያን ቅድም እንዳልከው መሪዎችን በማሰልጠን ነው የምዞር። ባለፉት 3 ዓመታት በሐዋርያ ስራ 20 ላይ የተመሰረተ ከመሪ አንደበት ለመሪዎች የሚል ጽሁፍ ትንሽዬ መጽሐፍ ተጽፋለች። እሱን ነው ባልደረባ ያለት መጋቢ ቴዎፍሎስ ተስፋዬ ከሱ ጋር ዞረ እናሰለጥናለን። በዛ ሐዋርያ ስራ ላይ በተሰራው ኤክስፖዚሽን ላይ ቁጥር 28ን ስናብራራ ለየቀጠናና እና ስትራክቸር ማለት ለህብረት መሪዎች ስንጮህ ቆይተናል፣ ስንናገር ቆይተናል። ስለዚህ አዲስም አይደለም ነው። ስለዚህ በተለያየ መንገድ አገልጋዮች ለምሳሌ በወጣቶች አገልግሎት ባለፈው የ50ኛ ዓመት ሲያከብር እነሱ በወጣቶችም አገልግሎት ለወጣቶቻችን በተለያየ አይነት መልክ ትምህርቶችን እንደውም ጥሪያችን ወደ አስተምህሮ ዶክትሪናል ፒዩሪቲ ወደ አስተምህሮ ጤንነት እንመልስ የሚለው ጥሪ አለ። አሁን የ100ኛ ዓመታችንም የታድሶ ጥሪ ነው። ቤተክርስቲያናችን ማጥራት በአስተምህሮ የጠራች ከአስተምህሮ በሚመነጭ አኗኗር የጠራች ቤተክርስቲያንን ለወደፊት ይዘን መቀጠል ነው የኛ የቤተክርስቲያናችን አሰራር። ስለዚህ በመሀል ላይ በተፈጠሩ ነገሮች የመዘግየት ምልክት ምናምን አለ ወይ? ምንም ጥያቄ የለውም። አለ ኬዎስ አለ ወይ? አዎ። ኬዎሱ ግን ፈርተን መጽሐፍ ቅዱስ ውስጥ የሌለ ሐሰተኞች እንደማይነሱ ዘንድሮ እንደተነሱ አድርገን አይደለም እንደ ቃለ ሕይወት የምንረዳው። ሐሰተኞች በተለያየ አይነት መንገድ ይገለጡ እንጂ በየዘመኑ አሉ። እግዚአብሔር በብሉይ ኪዳን ተናግሮናል፣ ሙሴ ነግሮናል ሐሰተኞች እንደሚነሱ። ኤርሚያስ ስለ ሐሰተኞች ሰፊ ጽፏል። ጌታ ኢየሱስ ተናግሯል። ሐዋርያት ሁሉም በጽሁፎቻቸው መጽሐፍትን የጻፉቱ ሐዋርያት ማለት ጽፏል። ጳውሎስ እንደውም በዚህ ከሮሜ ጀምሮ እስከ ፊልሞና ድረስ በጻፈው ትሩዝን ዶክትሪን ዲፌንድ ሲያደርግ በአብዛኛው ሲሁት የሆነውን አስተምሮም ጭምር
በወቅቱ የነበረውንም ሲሁት የሆነውን ፍልስፍናም ጭምር ከዛ ደግሞ ሃይማኖታዊ ጁዳይዝምን ማለት ነው ልክ ያልሆነውንም ጭምር ዲፌንድ አድርጎ ነው የጻፈው። ስለዚህ እሱን ክሊርሊ አለደልም ቅጥ ባጣው ማለት ሳይሆን በጣም ክሊርሊ ፈርጁን ይዘን መስራቱ ላይ ጠብጠብና ወዲያና ወዲህ ሊኖር ይችላል። ከዛ ውጪ ቢብሊካል ነው የመሪዎቻችን አቋም፣ መጽሐፍ ቅዱሳዊ ነው፣ ጥናት የተደረገበት ነው እና ስለዚህ በዚህ ምክንያት ነው ኢዮብ የሐዋርያትና የነቢያት ሶኮልድ ኦፊሱን በኋላ እንመጣበታለን የለም አንሾምም ያልነው በዚህ ምክንያት። መልካም እንግዲህ በተለይ ለምን አንሾምም የሚለው ሀሳብ በደንብ ተብራርቷል። ምናልባት ከኦፊሶቹ ጋር አያይዘን ጥቂት እናንሳው። እሱ ነው ሀሳብ እንግዲህ ኤፌሶን ላይ ይነሳልና እነዚህን ሰጠ ብሎ ያነሳልና ስለዚህ ከሱ ጋር በተያያዘ አንዱ የቤተ ክርስቲያን አቋም ላይ የተነሳው ነገር ቢሮዎች ምናምን የሚባል ነገር የሚሉ ሀሳቦች ተነስተዋል እና ቃለ ሕይወት የኤፌሶንን ሀሳብ ከቢሮዎች ጋር በተያያዘ እንዴት ነው የምታየው? እሺ 5ቱ ቢሮዎችን ቃለ ሕይወት ትቀበላለች ወይ በምን አግባብ? አሁን እንደጠየቀኝ ኤፌሶን ምዕራፍ 1 ቁጥር 22 እግዚአብሔር ሁሉን ከእግሩ በታች አስገዛለት፣ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው፣ እርሷም ሁሉን ነገር በሁሉ ረገድ የሚሞላ የእርሱ ሙላት የሆነች አካሉ ናት እያለ ይናገራል። እንግዲህ ከዛ ነው ወደ 4 የምንሄደው። ይህንን ጥያቄ ለመመለስ ሌሎች ጥያቄዎችን ማንሳት ይኖርብናል። ለምሳሌ ጌታ የሰጠው አገልግሎት ክፍሎችን ነው ወይ ኦፊሶችን ነው ወይስ ሰዎችን ነው ስጦታ አድርጎ የሰጠው ሚለውን ማንሳት አለብን። ወደ ላይ ሄደ፣ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ እያለ መጥቶ ነው አንዳንዶቹን ሐዋርያት ሌሎቹን ነቢያት እያለ የሚናገረው እና ይህን ጥያቄ ለመመለስ አንዱ ወሳኝ ጥያቄ የሚሆነው ጌታ ኢየሱስ ክርስቶስ የሰጠው ክፍሎችን ነው ወይም ደግሞ አሁን በዘመኑ ቋንቋ ኦፊሶችን ነው ወይስ ሰዎችን ነው ስጦታ አድርጎ የሰጠው? ይሄን ማንሳት አለብን። በክፍሉ የተጠቀሱ ስጦታዎች ያላቸው ሰዎች የትኞቹን አገልጋዮች ያመለክታል የሚለውም ጥያቄ መነሳት አለበት። በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ይላል ምዕራፍ 2 ቁጥር 20 ላይ፣ ምዕራፍ 3 ቁጥር 5 ላይ ተመሳሳይ ሀሳብ እናገኛለን። መሰረት ጣዮችን ነው የሚያነሳው። መሰረት ስለመጣል ነው ይህንን የሚያነሳው። በሐዋርያትና በነቢያት መሰረት ላይ ታነጻችኋል ማለት የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ነው። ሐዋርያትና ነቢያቱ ባስተማሩት ትምህርት ስለ ትምህርቱ ነው። ከጌታ ከኢየሱስ ክርስቶስ ከእግዚአብሔር ስለተገለጠላቸው እና ከነሱ ስለሰማናቸው ትምህርቶች የቤተ ክርስቲያን መሰረት ሰዎቹ ሳይሆኑ ሐዋርያቱ ሳይሆኑ ወይም ነቢያቱ ሳይሆኑ እግዚአብሔር ለሐዋርያቱ ለጠራቸው ለሾማቸው፣ ቅድም ብለናል ሐዋርያቱን የጠራው ራሱ እግዚአብሔር ነው። አንድም ቦታ መጽሐፍ ቅዱስ ውስጥ የተጠሩ ሐዋርያት ራሳቸውን ሲጠሩ አንመለከትም። ጌታ ኢየሱስ ክርስቶስ ነው የጠራቸው። ሰዎችን አጥማጆች አደርጋችኋለሁ ብሎ ወንጌልን እንዲሰብኩ ይህንን እንዲያረጉ እንዲያረጉ ብሎ ጠራቸው ነው የሚለው። በኋላ የጳውሎስንም ኬዝ ተመልክተናል። በእግዚአብሔር ስለመጠራቱ በተደጋጋሚ ይናገራል። አንድም ቦታ ራሱን እኔ ራሴ ሐዋርያ ሆኛለሁ ብሎ አይናገርም። ስለዚህ በክፍሉ የተጠቀሱት ቢሮዎች ሳይሆኑ እነዚህ አገልጋዮች፣ እነዚህ ሰዎች መሰረት ጣይ ናቸው። ሶስተኛ የክፍሉን አወቃቀር ቅደም ተከተል ምን ያሳያል የሚለውን ጥያቄ ማንሳት አለብን። የኤፌሶን 2:20 የኤፌሶን 4:11 የክፍሉ አወቃቀር እንደ መጽሐፍ ቅዱስ ተማሪዎች ምንድን ነው የሚያሳየው? ወይም ይህንን ያሳያል ወይ? ስለ ኦፊስ ያወራል ወይ? ስለ ቢሮ ያወራል ወይ የሚለውን ማየት አለብን። ስለ ቢሮ አይደለም የሚያወራው። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ነው። ይሄ በጣም በማያሻማ መልክ ተጠቅሷል። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ከሆነ ሌሎቻችን ምንድን ነን የሚለውን ጥያቄ ማንሳት አለብን። ሌሎች የአካሉ ብልቶች ነን። ይህንን ይናገራል። 1 ቆሮንቶስ ምዕራፍ 12ን ማንበብ እንችላለን። በግልጽ እዛ ጋራ የቤተ ክርስቲያን ራስ ክርስቶስ ኢየሱስ ነው። ኤፌሶን ምዕራፍ 1 ቁጥር 20 ላይ ያንን በደንብ እንመለከታለን። 1 ቆሮንቶስን ብናወጣ ስለኛ
ሚና በደንብ ይናገራል። እንደዚህ ይላል ምዕራፍ 12 ምዕራፍ 12 እንደዚህ ይላል፣ ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማንኛውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል እያለ ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል እያለ ይወርድና ምንድን ነው የሚያደርገው? የአካሉ ብልቶች ነን ይላል። እኛ የቤተ ክርስቲያን ራስ ማን ነው? ክርስቶስ ኢየሱስ ነው። ሌሎቻችንሳ ሌላው ብልት ነው። ይሄንን በደንብ የአካል ብልቶች ነን። ስለዚህ የክፍሉን አወቃቀር በምንመለከትበት ጊዜ ስለ ቢሮ ወይም ስለ ኦፊስ አይደለም የሚያወራው። ዛሬስ የስጦታዎቹ አስፈላጊነት እስከምን ነው የሚለውን ጥያቄ ደግሞ ማንሳት አለብን፣ ስለ ኦፊስ ለመመለስ ማለት ነው። ስጦታዎቹ የተሰጡበት ዓላማ አካሉ ይታነጽ ዘንድ ነው፣ ቅዱሳንን ለአገልግሎት ለማዘጋጀት ነው። ይሄ በደንብ መሰመር አለበት። ስጦታዎቹ የተሰጡበት ግብ ደግሞ ምንድን ነው ካልን ቤተ ክርስቲያን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት እስክትመጣ ድረስ ነው። ሙሉ ሰው ወደ መሆን እስክትደርስ በክርስቶስ ወዳለው ፍጹምነት ደረጃ እስክትደርስ ድረስ ነው። ስለዚህ እነዚህ ስጦታዎች መሰረትን በመመስረት የተሳተፉ አሉ፣ ሌሎች ደግሞ በመሰረት ላይ በመገንባት የተሳተፉ አሉ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 5 ጀምሮ ጳውሎስ ስለተመሰረተው መሰረት ይናገርና እዛ መሰረት ላይ እንዴት ማነጽ እንዳለብን እንድንጠነቀቅ ይናገራል። የነሱ ሚና ደግሞ ምን እንደሆነ ይናገራል። ከውሃ ከማጠጣት ጋራ በዛ ምሳሌ ያነሳል። መሰረቱ ተመስርቷል፣ በዛ ላይ መገንባት ነው የሌሎቹ ድርሻ ማለት ነው። ስለዚህ ይሄንን በምንመለከትበት ጊዜ ስለ ቢሮ አንመለከትም፣ ስለ ኦፊስ አንመለከትም። ምንም አይነት ፍንጭ የለንም ማለት ነው። ሰዎች በኋላ የፈጠሩት ነገር ነው። በተለይም ደግሞ በዚህ ዘመን የሐዋርያትንና የነቢያት ቢሮ በማለት በጣም በማግዘፍ ከአውዱ ከክፍሉ አወቃቀር ከተጻፈበት ዓላማ ውጪ በመሆን ሰዎች ያስቀመጧቸው ናቸው። ስለዚህ በአጠቃላይ ቢሮ የሚል ቃል እዚህ ጋር አናገኝም። ጌታ ኢየሱስ ክርስቶስ የሰጠው ቢሮ ነው ወይ? አይደለም። ሰዎችን ነው ስጦታ አድርጎ የሰጠው። የተጠቀሱ አገልጋዮች የተሰጡ ስጦታዎች የትኞቹ ናቸው ካለን መሰረት ጣዮቹን ነው እዛ ጋር ያስቀመጠው። ከዛ ቀጥሎ አወቃቀሩን ደግሞ ካየን ይህንን አናገኝም። የቤተ ክርስቲያን ራስ ክርስቶስ ኢየሱስ እንደሆነ ምዕራፍ 1 ላይ ይናገርና ሌሎቻችን ደግሞ ብልቶች እንደሆነ ነው የሚናገረውና ይህንን ምናልባት ስናጠቃልል ስለ ቢሮ ስለ ኦፊስ የሚያወራበት ነገር የለም። እዚህ ጋር ሰዎቹ ናቸው ስጦታ ተደርገው የተሰጡት፣ ደግሞ መሰረት ጣይ ናቸው። ይህንን መመልከት በጣም አስፈላጊ ነው። ስለዚህ በዚህ አግባብ ማየት ይጠበቅብናል። ምናልባት ተጨማሪ ፓስተር ያነሳል። እሺ፣ ትንሽ አወቃቀሩ ላይ አሁን ቅድም ትዝ ይላል ሐዋርያትን ለምን አንሾምም የሚለውን ይሄ ቢብሊካል እንትን ፓተርኑን በጣም በጥንቃቄ ማየት አለብን። አሁን እዛ የሐዋርያት ስራ ይህንን 5 ፎልደርስ የሚለውን የመጀመሪያ ምናልባት ሰዎች እንትኑን የተለያየ እንትን ውስጥ ገብተው ማጣራት ይችላሉ። አይ ቲንክ የስኮቲሽ ቴዎሎጂያን ለመጀመሪያ ጊዜ የተጠቀመው ወይ 1784 ነው ወይም ደግሞ 1874 እንደዛ አካባቢ ነው ካልተሳሳትኩ፣ ይቅርታ። ፎር ዘ ፈርስት ታይም እሱ ነው የተጠቀመው በእንትን ሂስቶሪ እንጂ በፊት ያልነበረ ነው። ሌላው እዚህ ጋር ለምሳሌ ኤፌሶን 5ቱን ኦፊስ በምንመለከት በመጀመሪያ ሐዋርያትና ነቢያት መሰረት የጣሩ ናቸው። አሁን ዮኒ በደንብ ያደርገው ሌላ ትንሽ እሱ ላይ ማክለው ምንድን ነው አወቃቀሩ ላይ እንደው ዝም ብሎ አሁን እኔ መጽሐፍ ቅዱስ ተማሪዎች አይደለን፣ በቃ መጠየቅ አለብን። ከዛ ራሱ ግራመሩን ዝም ብለን እንኳን ካየን መጀመሪያ ወደ አውድ ወደዚህም ከመምጣችን በፊት ዝም ብለን ቋንቋውን ማየት አለብን እና እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞች፣ አስተማሪዎች እንዲሆኑ ሰጠ ነው የሚለው አይደለም፣ ሰጠ ይላል።
ሰጠ ማለት ሊሰጥ ነው፣ ይሰጣል ማለት የመጽሐፍ ቅዱስ ተማሪዎች እንደዚህ ነው የሚጠይቁት። ሰጠ ነው የሚለው ኃላፊ ጊዜ ነው። እሺ ይህንን የት ነው ያለው ጳውሎስ? የት ሆኖ ነው ያለው ብለን መጠየቅ አለብን። እስር ቤት ውስጥ ነው። አሁን ለምሳሌ እውነት ነው ሐዋርያትና ኦፊስ የሚባል ጳውሎስ በነበረበት ጊዜ ነበረው ካለ ዝም ብለን ሲምፕሊ የስ ነበሩ። ይህም ጳውሎስ እስር ቤት ሲጽፍ ወደ 60ዎቹ ነው። ለምሳሌ ጳውሎስ በእስር ቤት በነበረ ጊዜ የሰጣቸው ሐዋርያት ነበሩ። የስ ለምሳሌ ከኤፌሶን ከተማ አይደለ አንድ እሱን ያብራራው አንደኛ ቆሮንቶስን የጻፈው ሐዋርያት ምናምን አንደኛ ቆሮንቶስ 12 ላይ ቁጥር 28 ጀምሮ ሐዋርያት መጀመሪያ እንደዚህ ያለ የስ ጴጥሮስ በህይወት ማነው ጳውሎስ በእስር ቤት ውስጥ በነበረ ጊዜ ሐዋርያት ኤግዚስት ያደርጉ ነበር። በዚያን ጊዜ የስ ነበሩ። እውነት ነው። ለምሳሌ ጴጥሮስ አልሞትም ነበር፣ እነ ባርናባስ አልሞትም ነበር፣ ጳውሎስ ራሱ ነበረ፣ ሐዋርያ ዮሐንስም ነበር። ሐዋርያ ዮሐንስ ከ90ዎቹ በኋላ ነው፣ ከ95 ወይም 100 እንደዚህ በኋላ ነው የሞተው። ስለዚህ ብለን ካየን ሰጠ ለምለው የሰጥቷል እና ስለዚህ ነበር እና አንዱ እሱ ነው። ሁለተኛ ደግሞ በአንድ ጥቅስ የመጽሐፍ ቅዱስ ተማሪ ከሆንክ በአንድ ጥቅስ ዶክትሪን አትሰራ፣ በጣም መጠንቀቅ አለብህ ማለት ነው። ስለዚህ በዚህች ጥቅስ ብቻ ዶክትሪን አትሰራም ማለት ነው። ስለዚህ እዚህ ይሄ የኤፌሶን ሂስቶሪካል ባክግራውንድ ከዛ ሰጠ ከሆነ ኦኬ ሰጥቷል። አዎ ሰጥቷል፣ እግዚአብሔር ሰጥቷል። ቅድም ካብራራውት ጋር ኦኬ አሁን እኛ እረኞችን ወንጌል ሰባኪዎችን ወዘተ አይደለም የምንቀበለው ሐዋርያቱንም ለምን እሱ እንዳብራራው ነው። መሰረት ጣሉ በቃ እንጃ ህንጻ ላይ አሁን ይሄ ህንጻ ያለንበት ህንጻ መሰረቱ ስንት ነው? አንድ ነው። ይህንን መሰረት የጣለው ሰው የመጀመሪያ መሰረቱን በደንብ ይሰራል። ከዛ ቀጥለው የሚመጡት ምንድነው ማገሩን ግድግዳውን ምናምን የሚሰሩ ሰዎች ናቸው እንጂ ለምሳሌ ቀለም ሊቀባ የመጣ ሰውዬ መሰረቱን እኔ ደግሞ ብሎ አይሽርም በፍጹም የዚህ ህንጻ ባለቤት። ወይም ደግሞ ኤሌክትሪክ ኢንስታሌሽን የሚሰሩ ደግሞ መሰረቱን በቃ እንደዛ የለም ማለት ነው። ኢየሱስ ክርስቶስ እና የሐዋርያቱ ትምህርት ዋንስ ፎር ኦል የተሰጠ ትምህርታቸውም ኢየሱስ እዚህ ጋር የማዕዘን ራስ ነው የሚለው። በሌላ ስፍራ ደግሞ ጳውሎስ መሰረትን ደግመን አንመስርት ሲል ስለ ኢየሱስ እኔ ክርስቶስ ነኝ ስለ ኢየሱስ ክርስቶስ ሲናገር ነው። ስለዚህ የመጽሐፍ ቅዱስ የአዲስ ኪዳን ጸሐፊዎች በተለያየ ነገር ስሞች ተመሳሳይ ነገር ነው የሚናገሩ። ስለዚህ እዚህ ጋር አስተምሮም የሰጡን ትምህርትም ያ መገለጥ እንለዋለን። ከዘፍጥረት እስከ ዮሐንስ ራእይ መገለጥ ነው። ስለዚህ ተጨማሪ መገለጥ የሚሰጡ መሰረት ጣዮቹ በቀጥለዋል። እሱ መገለጥ ሰጥተውናል። ከዛ እኛ ቅድም በካስረዳሁት ጋር ላገናኝ እና ሌሎቹን ታዲያ እነሱን ትታችሁ ለምን በቃ መሰረት ጣሉልን እነሱ ይሉም። ስለዚህ መሰረቱን ግን የሚገነቡ የሚያንጹ በተለያየ የጸጋ ስጦታ ቃለ ሕይወት ቤተክርስቲያን መሪዎች መግለጫውን ሲሰጡ የተናገሩትንም ሚዲያው ገብቶ ሰዎች ማየት አለባቸው። እያንዳንዳችን የጸጋ ስጦታ አለን። ስለዚህ በአንድ ቤተክርስቲያን አካል ውስጥ ልዩ ልዩ የጸጋ ስጦታ አለ። ስለዚህ እንገነባለን ማለት ነው። ለእኔ በተሰጠኝ ጸጋ እንገነባ። ይሄ እንዲሳለጥ ሊያረጉ የሚችሉ በቤተክርስቲያን ውስጥ ሽማግሌዎች፣ እረኞች፣ በተለያዩ ቦታ መጋቢዎች ብሎ አስተማሪዎች ብሎ የሚጠሩ ሰዎች አሉ። አዎ በተመሰረተው መፍረት እሱ ያለው ማለት ነው ክርስቶስ እስኪመጣ ድረስ ቅዱሳን አገልግሎትን ይሰጣሉ ማለት ነው። ወደ ክርስቶስ ፍጹም ሙላት እስኪያድጉ የሚቆም ነገር አይደለም። ክርስቶስ ጣሪያው እሱ ነው። እሱ ሲመጣ ሲወስደን ነው የሚቆመው። እስከዚያ ድረስ ያገለግላሉ ማለት ነው። ሌላው ክፍሉ ላይ ከሆነ ብዙዎቹ ቁጥር 11 ላይ ነው የጳውሎስ ራሱ የአዲስ ኪዳን የተጻፈበትንም ቋንቋ እናት ቋንቋ ስንመለከት ኤምፈሲሱ ቁጥር 11 ላይ አይደለም፣ ቁጥር 12 ላይ ነው። ለምንድን ነው የተሰጡት ላይ የሚለው ነው እንጂ ለወደፊት አሁን ይሰጣሉ በሚለው አይደለም ክርክሩን። በደንብ ዮኒ እሱን በደንብ አድርጎ አብራርቷል። በዚህ ምክንያት ነው ኢዮቤ የኢትዮጵያ ቃለ ሕይወት ቤተክርስቲያን ቀጣይ ያሉን አገልግሎት እንቀበላለን። ለምሳሌ ሐዋርያቱ ኦፊሱ የለንም፣ በዚህ ምክንያት ነው የሌለው። ግን እነሱ ያገለገሉት አገልግሎት ቀጥሏል። እኛ እሱን ምን ብለን ነው? አንዳንድ ሰዎች የሐዋርያነት አገልግሎቱ እንላለን። ለምሳሌ እሱን እዛ መግለጫቸው ላይ ተነግሯል። ቤተክርስቲያኒቱ የሐዋርያነት አገልግሎትን በሚገባ ነው የምትቀበለው። ወንጌል ሰባኪዎች ብለን እንጠራቸዋለን። ወንጌልን ይሰብካሉ፣ ቸርች ይተክላሉ። አዲስ መገለጥ አመጡ፣ ይህንን እየሰበኩ ቤተክርስቲያን ይተክላሉ።
ስለዚህ እነሱን እኛ ደግሞ ምን ብለን ነው የምንጠራቸው? ሚስዮናዊ ወንጌላውያን ሚስዮናውያኖቻችን ነው ብለን የምንጠራቸው ማለት። ስለዚህ ሐዋርያት የሰጡትን የተላለፈውን አገልግሎት ቀጥሏል ማለት ነው። አየ ስለዚህ ወንጌሎች አሁን ጢሞቴዎስ ወንጌል ሰባኪነትም ስራ ፈጽም አይደለም መጋቢ ነው አስተማሪ ነው፣ ግን የወንጌል ሰባኪነትም ስራ ፈጽም ብሎታል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ሁላችንም እዚህም እኔ ወንጌል ሰብካለሁ፣ መጋቢ ነኝ፣ አስተምራለሁ፣ ሰብካለሁ። ይህ አገልግሎት ቀጥሏል። በኢየሱስ የተጀመረው በሐዋርያት የተጀመረው ኢየሱስም ወደ ዓለም ሁሉ ሂዱ ብሎ ነው ሄደው። ሐዋርያትም ይህን አገልግሎት አስቀምጠው ሄዱ። ቀጥለናል ይህን አገልግሎት ማለት ነው። ከዛ በየመጽሐፍ ቅዱስ ትምህርት ቤቶቻችን በአጥቢያ ቤተ ክርስቲያኖቻችን ይሄ የተጣለውን መሰረት እየገነባን እያነጽን ኤዲፋይ እያደረግን እንቀጥላለን። ጌታ እስኪመጣ ድረስ እንቀጥላለን። ይህንን ጸጋ የኢትዮጵያ ቃለ ሕይወት ቤተክርስቲያን ታምናለች፣ በጣም በሚገባ ታምናለች። ስለዚህ ዘመንኛውን ሐዋርያስ እንዴት ነው የምታዩት? ዘመንኛውን ሐዋርያ እንዴት ነው የምታዩት? አሁን እንግዲህ የዘመንኛውን ሐዋርያ ቅድም ባስረዳነው መሰረት ጌታ አልሾማቸው። እንደውም አንዱ እኔ እሺ ኢየሱስ ያዩ ይላሉ፣ ኢየሱስን እኔ የት ሄጄ ልይ ብሏል። ወል እንደውም ኢየሱስን በአካል አሁን የለም ይላል እና ይሄ አስተምረው ከየት እንደመጣ እናውቃለን። ግን እኛ ኢየሱስ ክርስቶስ አሁንም በመንፈስ አካል አይደለም ያለው፣ ስጋ ለብሶ ነው ያለው። ኢየሱስ ክርስቶስን ለወደፊት ሲመጣ እናያለን። ስለዚህ ራሳቸውን የሾሙ ናቸው ነው ብለን የምናምነው እኛ። ራሳቸውን የሾሙ ኢቭን አንዳንዶች የጠሩ ቅድም ትዝ ይላል ጴጥሮስ ሲጸልይ አንተ የመረጥከውን ከዛ ሹመው ነው ያለው። በቃ ኢየሱስ እኮ አጠናቆ ጠርቶ ሹሞ ሄደ። ከዛ እነሱ መጡ። ከዛ መሰረት እንድጥሉ እሱ ግን ሾመናል ራሱ ጌታ እኮ ይላሉ። ራሱ ጌታን የሾመን ይላሉ እኮ። እንግዲህ እሱ በጣም አስቸጋሪ ነው ለማለት ይላሉ። ግን እሱ መጽሐፍ ቅዱስ ይሄንን አያሳይም። ዛሬ ኢየሱስ አዳዲስ ሐዋርያትን እንደሚሾም አይነግረንም መጽሐፍ ቅዱስ። ኢቭን አሁን ዮናታን እንደነገረው አሁን እኛ በእኛ ቤተ ክርስቲያን ሹመትም አንልም፣ ራሱ አገልግሎት ነው የምለው። አገልግሎቱን ነው ሰይመን የምንሰጠው። ለምሳሌ ፕሬዝዳንቶቻችን አገልግሎቱን ነው የምንሰጣቸው። ጸሐፊዎቻችን አገልግሎት ነው የምንሰጠው። እኔ መጋቢ ነኝ ኦርዴን የሚለው ነገር አለ ምን ተርም ግን አገልግሎቱ ነው የተሰጠኝ። ስለዚህ ሹመቱ ላይ ይሄ ፐርሰኑ አለ አይደለም፣ ይሄ ማይረጉ ላይ ምናምን አይደለም። ፋንክሽን እሱ የጠቀሰው የሐዋርያት ነቢያት እዛ ጋር ፋንክሽናቸው ነው። ሰዎቹ ስጦታ አድርገው ተሰጥቶናል። የተሰጠበት ደግሞ ዓላማ ፋንክሽኑ ነው። ፓስተር ሳንልህም ሲቀር አታኮርፈንም ማለት ነው። እኔ በርግጥ አላኮርፍም፣ ግን እንዲህ ያ ቴክኒካል እንትን ነው። ግን ትክክለኛው ሚኒንግ የመጋቢ ማለት እረኛ ማለት ነው፣ የሚመግብ ማለት ነው። አንዳንዶች ያኮርፉናል። በስም መጠሪያነትስ ደረጃ የሚለውን እስቲ ወደ ሆነ እንመለስ። ምንድነው እሱም ይጠብቃል። ለምሳሌ በቃለ ሕይወትም በብዙ ወንጌላውያን አብያተ ክርስቲያናት ወደ ዛሬ 20-30 ዓመታት በፊት በአብዛኛው ምናልባት ከወንጌላዊት መካነ ኢየሱስ ካልሆነ በጥሩ ምክንያት ስለሚጠቅስ ቅሬታ አይኖርም። ቄሶችን ካህናትን ትሾማለች፣ የወንጌል ሰባኪዎችንም ትሾማለች፣ ሚስዮናውያንም ትሾማለች። በቃለ ሕይወት በአብዛኛው በብዛት ሶኮልድ ሙሉ ጊዜ የሰጠው ሰው ወንጌላዊ ተብሎ ነው እንትን የሚለው። በእርግጥ በተለያየ ቦታ እረኛ የሚባልም አለ፣ በተለያየ ቋንቋ ይተረጎማል ማለት ሎካል ቋንቋቸው። ከዛ ደግሞ አስተማሪ ተብሎ ይጠራል። ግን በኋላ ላይ ነው ይሄ መጋቢ የሚል ማኑዋልም ተሰርቶ መጋቢ ሹመት የተጀመረው። በዛ ሹመት ውስጥ በቃ የኔ ስም ከወንጌላዊነት ወደ መጋቢነት ይቀየር የሚል ጥቂት እንቅስቃሴዎች ነበሩ። ምክንያቱም ውጪውን ፓብሊኩን ስለሚያዩ ማለት ነው። ግን እንደ እውነተኛ መጽሐፍ ቅዱሳዊ መረዳት ይሄ አፖስቶሊክ ሰክሴሽን ይሄ ከአንዱ ወደ አንዱ ጣሪያ እድገት የለም። የደረጃ መንግስት የሚጠቀመው የደረጃ እድገት የሚባል የለም። ግን ምናልባት አንዳንድ ወንጌል ሰባኪውን ቤተክርስቲያናት ባለመረዳት ቸርች ተካውን ወንጌል ሰባኪውን እዚህ ቁጭ በል መጋቢን አንተ ቢለውት ሊሆን ይችላል። ወይም ደግሞ ስራው ማስተማር፣ ማጽናናት፣ እረኝነት መስጠት
የሚችለውን ሰው ምናልባት ወንጌላዊ ብሎ ሊሆን ይችላል። ከዛ ወንጌላዊ ሆኖ እሱ ከተማ ውስጥ ወንጌል እየሰበከ ይሆናል ሁሌ የሚገኘው። ከዛ በዚህ ምክንያት ግጭቶች ሊፈጠሩ ይችላል። አዎ ስለዚህ ያ ይኖራል እና ከዛ ውጪ ግን ቃለ ሕይወት የደረጃ እድገት አናምንም። የደረጃ እድገት አሁን ኦኬ ከወንጌላዊነት መጋቢነት መጣ ኢዮቤ። አሁን መጋቢ የሚፈልግ በዚህ ዘመን የለም። ከዛስ አሁን ወደ ነቢይነት፣ ከዛ ነቢይነቱም ሜጀር ማይነር እያለ ተጀምሯል። አውቀ እንደሆነ ከዛ ደግሞ ናር አመጣና ደግሞ ከነቢያትም ከምኑም በላይ ደግሞ ጌታ እስኪመጣ ድረስ ቤተክርስቲያን አሁን የፈለገበት ሙላት አሁን እዚህ ጋር የሚለው ያገናኙታል ከኤፌሶን 4:11 ወደዛ ፍጹም ሙላት የምትደርሰው ሐዋርያት የሚባል አፖስቶሊክ ኦፊስ እሱ ሲመጣ ነው። ስለዚህ 7 ነገሮች ፖለቲካውን፣ ሪሊጂየሱን፣ አርቱን፣ ኤጁኬሽኑን፣ ቢዝነሱን ምናምን ያን ስንቆጣጠር እና ጌታ ይመጣል ብሎ የሚል ሲውት ትምህርት አለ እዚህ ጋር በነገራችን ላይ ባጭሩ ተጽፏል። እሱ ትክክለኛ ያልሆነ መጽሐፍ። ስለዚህ የሶ ኮልድ አፖስቶሊክ ሰክሴሽን ወይም ደግሞ የደረጃ እድገት የለም እና ፋንክሽን ነው። በፋንክሽን ደረጃ እኔ አገልግሎት የጀመርኩት 1980 ምናምን አካባቢ ነው። ዮኒ ደግሞ በ2000 ከምናምን ነው። በዛ በኤክስፒሪየንስ በተለያየ ልንለያይ እንችላለን። ግን ለዮኒ የተሰጠ የጸጋ ስጦታ እና ለእኔ የተሰጠ የጸጋ ስጦታ መካከል መበላለጥ አለ ብለን ዮኒ አሁን ለእኔ ፓስተር አበራ መጣ ብሎ መጓደድ እንትን ማለት በቃለ ሕይወት ቤተክርስቲያን እንደዚህ አይነት እምነት የለም፣ እንደዚህ አይነት አቋም የለም። እንድምታም ቴንደንሲም ኢምፕሊኬሽንም የለም። ፋንክሽን ነው፣ አገልግሎት ነው እና በእንደዛ አይነት መንገድ ነው የምንረዳው። ስለዚህ ኤፌሶን 4:11 ላይ ብቻ አይደለም የምንመሰረተው ከወንጌል ከማቴዎስ ቅድም እንደነገርኩ ከዛ ነው የምንጀምረው። ከዛ አገልግሎቱ አለመቀጠሉን መስረት ጣዮቹ ዮኒ እንደነገረው ጥለውልን ሄዱ። መስረት ደግመን አንጥልም። ከዛ በኋላ ወንጌል ሰባኪነት፣ የሐዋርያነቱ አገልግሎት ወንጌል ሰባኪነት ለምሳሌ አንድ አዲስ መገለጥን ከመጽሐፍ ቅዱስ ውጪ በኋላ ምናልባት መጨረሻ ላይ የምትለው ነገር ይኖረናል። እዛ ጋር ደግሞ ሰፊሽንሲ ኦፍ ስክሪፕቸር ነው። አሁን አዲስ መጽሐፍ ቅዱስ የሚሰጠን ምጽፍ ካቴጎሪካሊ መጽሐፍ ቅዱስ እንደጻፉት ካቴጎሪካሊ መጽሐፍ ቅዱስ ሊጽፍልን የሚችል ሰው የለም። እንደዚህ አይነት ሐዋርያና ነቢይ የለም። በእግዚአብሔር ቃል ኦቶሪቲ እናምናለን። ለዚህ ነው መግቢያ ላይ ገና ወልድ ያለው ሕይወት ያለው ብሎ በመጽሐፍ ቅዱስ መደብ ላይ ተጻፈው ብዬ ነገርኩ። በዚህ ምክንያት ነው። ስለዚህ እኛ በእንደዚህ አይነት መንገድ ነው ቃለ ሕይወት የምትረዳው። እሺ መልካም። ምናልባት ዮኒ አንደኛ ይሄኛው አሁን ያለውን የሐዋርያትና የነቢያት የሚባለውን ነገር እንደው እንዴት ነው የምታዩት የሚለውን እና በሌላኛው መልክ ደግሞ ጤነኛ የሆኑ አብያተ ክርስቲያናት ለምሳሌ ሙሉ ወንጌል አካባቢ ሐዋርያት ነቢያት ብሎ መሾም የተለመደ ነገር ነው ወይም ያለ ነገር ነው እና እሱንም በምን መነጽር እንደምታዩትና ጤነኛ ያልሆነው ብላችሁ ያነሳችሁትንም ነገር እሱ ላይ ያለህን ሀሳብ ንገረን። እሺ አመሰግናለሁ ዮቤ። ይሄ ዘመነኞቹን አሁን ያልከውን እንቅስቃሴ ለመቃኘት አሁንም ጥያቄዎችን መጠየቅ ነው የሚጠበቅብን። ቅድም ደጋግመን እያልን ያለነው የእኛ ትልቁ የስልጣን ምንጫችን የእግዚአብሔር ቃል ነው አንደኛው። መጽሐፍ ቅዱስን ነው ማየት ያለብንና ሐዋርያ ተብሎ ለመጠራት መጽሐፍ ቅዱሳዊ መስፈርቶቹ ምንድናቸው የሚለውን ጥያቄ ጠይቀን እነዛን መስፈርቶች ከእግዚአብሔር ቃል ካገኘን በቀላሉ እነዚህ ናቸው ወይስ አይደለም የሚለውን መመለስ እንችላለን። እንደው በጣም በፍጥነት መስፈርቶቹን መጽሐፍ ቅዱሳዊ መስፈርቶቹን ላንሳ። የመጀመሪያው መሰረት ጣይነት ነው። ኤፌሶን ምዕራፍ 2 ቁጥር 19 እስከ 22 ያለውን ሐሳብ እናቀዋለን። ቅድምም አንብበናል። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ይላልና ሐዋርያት መሰረት ጣይ ናቸው ማለት ከክርስቶስ በተቀበሉት መገለጥ የክርስትናን አስተምሮ ቀርጸዋል ነው እያለን ያለ ነው እንጂ ሰዎቹ ሳይሆን ትምህርታቸው ከጌታ የተቀበሉት መገለጥ ከጌታ የተቀበሉት ትምህርት የክርስትናን ቀርጾታል ብለን እናምናለን። ስለዚህ ሐዋርያ መስፈርቱ መሰረት ጣይነት ነው። ሁለተኛ ስለ ክርስቶስ እንዲመሰክሩ በክርስቶስ ነው የተሾሙት። ይሄን ቅድም ፓስተር አበራም አንስቶታል በተደጋጋሚ። ከመንፈስ ቅዱስ የተማሩ ናቸው። ከጌታ ከኢየሱስ ክርስቶስ ከራሱ የተማሩ ናቸው። ኢየሱስ የተናገረውን መንፈስ ቅዱስ እንዲያስተውሉ ረድቷቸዋል። ያንን ይናገራል። የእግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ የተናገረውን
እንዲያስተውሉ እንደሚረዳቸው ዮሐንስ 14:26 ላይ ማየት እንችላለን። በመንፈስ ቅዱስ ኃይል እንዲመሰክሩ አድርጓቸዋል። በራሳቸው ሳይሆን በራሳቸው አቅም ሳይሆን በመንፈስ ቅዱስ ኃይል እንዲመሰክሩ አድርጓል። ለዚህ ጥሩ ምሳሌው የሐዋርያ ሥራ መጽሐፍ ነው። በራሱ በክርስቶስ የተሾሙ በራሱ በክርስቶስ የተጠሩ በመንፈስ ቅዱስ ኃይል በመንፈስ ቅዱስ እርዳታ ያንን ሲሰሩ የሐዋርያትን ሥራ መጽሐፍ ሙሉ ማየት እንችላለን። የሐዋርያቱ ቃል ከክርስቶስ ቃል ጋራ ደግሞ ስናነጻጽር ቅድም ተብሏል። ኢየሱስ በሐዋርያቱ በኩል ያስተላለፈው መልእክት ያስተላለፈው ትእዛዝ በብሉይ ኪዳን በነቢያት በኩል ከተላለፈው መልእክት ጋር እኩል ነው። ይህንን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ማየት እንችላለን። እግዚአብሔር በማ ተናገረ? በብሉይ ኪዳን በነቢያቱ በኩል ተናገረን፣ በአዲስ ኪዳን በሐዋርያቱ በኩል ተናገረን። ስለዚህ የአዲስ ኪዳን የሐዋርያት ትምህርት የአዲስ ኪዳን የሐዋርያት መልእክት ጳውሎስ የጻፋቸው ያስተማራቸው ሌሎቹ ሐዋርያት ጴጥሮስ የጻፋቸው ያስተማራቸው በመጽሐፍ ቅዱስ የተካተቱት ከብሉይ ኪዳን የነቢያት አገልግሎት ጋር በእኩል ደረጃ የሚቀመጡ ናቸው። ሌላው መስፈርቱ የኢየሱስ ክርስቶስ ሞትና ትንሣኤ የዓይን ምስክር መሆን ነው። ሉቃስ 24:46-48 ላይ እናያለን። ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ቅድም ተጠቅሷል፣ ያንን እናያለን። ምዕራፍ 1 እዛው ከቁጥር 21-22 ላይ እናያለን። 4:33 ላይ እናያለን። አንደኛ ቆሮንቶስ ላይ ምዕራፍ 9 ላይ ጳውሎስ ስለ ራሱም ሲናገር ይህንን ጉዳይ አንስቶታል። የኢየሱስ ክርስቶስ ሞትና ትንሣኤ የዓይን ምስክር መሆን ሌላኛው መስፈርት ነው። ይሄ ችላ የማይባል መጽሐፍ ቅዱሳዊ ማስረጃዎች ያሉን አሁን የጠቀስናቸው ጥቅሶች ይህንን ይደግፉልናል። ስለዚህ ሌላኛው ሐዋርያ ለመሆን መስፈርቱ ነው። ሌላው በክርስቶስ በራሱ መመረጥ፣ ቅድም ከላይም አንስቼዋለሁ። በራሱ መሾም ብለናል። በራሱ መመረጥ፣ ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩ ለመስበክም እንዲልካቸው እያለ ማርቆስ ወንጌል 3:13 ላይ ይናገራል። ወደ ራሱ የጠራቸው ማን ነው? ክርስቶስ ኢየሱስ ነው። የሾማቸው ማን ነው? ክርስቶስ ኢየሱስ ነው። ሉቃስ 6:13 ላይ ይህንን ማግኘት እንችላለን። ሐዋርያ ሥራ ምዕራፍ 9 ላይ የጳውሎስን ታሪክ ማግኘት እንችላለን። በክርስቶስ በራሱ ነው የተሾመው። ገላትያ ምዕራፍ 1 ላይ ቅድም ፓስተር ጠቅሶታል። በክርስቶስ ኢየሱስ በእግዚአብሔር እንደተመረጠ ይናገራል። በሰው ሳይሆን ወይም ለሰው ሳይሆን። ስለዚህ ይሄ በጣም ወሳኝ መስፈርቶች ናቸው ማለት ነው። ስለዚህ እነዚህን መስፈርቶች ካየን ዛሬ ሐዋርያት የሌሉባቸው ምክንያቶችን በደንብ በማያሻማ መንገድ መግለጽ እንችላለን። አንደኛ የሐዋርያነትን መስፈርት የሚያሟላ አገልጋይ የለም። ሐዋርያ የሚለውን ስም ስለምንጠላ ሳይሆን ከላይ እንደዘረዘርኩት መጽሐፍ ቅዱስ ሐዋርያ ለመባል ሰው ማሟላት ያለበትን መስፈርት አስቀምጧል። ያንን መስፈርት የሚያሟላ የለም። ጌታ ኢየሱስ ክርስቶስን በዓይኑ ያየ የለም። የትንሣኤው ምስክር የሆነ ሰው የለም። በዚህ ሰዓት በክርስቶስ ራሱ በራሱ ኮሚሽን የተደረገ ሰው የለም። መሰረት ተጥሎ አልፏል። መሰረት ጣይ የለም አሁን። ስለዚህ የሐዋርያነትን መስፈርት የሚያሟላ አገልጋይ ስለሌለ ሐዋርያ የለም እንላለን። ሐዋርያነት እንዲቀጥል የሚያዝ የአዲስ ኪዳን ክፍል ስለሌለ ይሄ ሁለተኛው ማስረጃችን ነው። ያ የቤተ ክርስቲያን አመራር ወይም የቤተ ክርስቲያን አስተዳደር በደንብ ፓተርኑ ስንመለከት ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ላይ ጳውሎስ ማንም የኤጲስቆጶስነትን ቢወድ መልካምን ስራ ይመኛል ይልና ኤጲስቆጶስ ወይም መጋቢ፣ መሪ፣ ሽማግሌ እንደዚህ ሊሆን ይገባዋል ይላል። ዝርዝሩን ያስቀመጠው ለማን ነው? ለሽማግሌ ነው። ቲቶ ምዕራፍ 1 ላይ ስንመለከት ቅድም ተጠቅሷል። በቀርጤስ በአካባቢው ሽማግሌዎችን እንድትሾም ይላል። እንዲቀጥል ቢታሰብ ኖሮ መጽሐፍ ቅዱሳዊ ቢሆን ኖሮ ከኔ ቀጥሎ ያሉ ሐዋርያት እንትና ናቸው ሐዋርያትን ሹም እያለ ይቀጥል ነበር። የለም። የቤተክርስቲያን አመራር ወዴት ሄደ? ወደ ሽማግሌዎች ሲሄድ ግልጽ መጽሐፍ ቅዱሳዊ ማስረጃዎች አሉ። ጢሞቴዎስ 3ን ጠቀስን፣ ቲቶን ጠቀስን። አንደኛ ጴጥሮስ ላይ ቅድም ፓስተር ያነሳው እኔ ከነሱ ጋር አብሬ ሽማግሌ እያለ ጴጥሮስ ለሽማግሌዎች ይናገራል ማለት ነው። ሌላው የሐዋርያት መሰረት የመጣል ስራ ስለተጠናቀቀ መሰረቱ ተመስርቷል። ይሄ በጣም መያዝ ያለበት ቃል ነው። ስለዚህ በእነዚህ ምክንያቶች እነዚህን መስፈርቶች የሚያሟላ ሰው ስለሌለ ሐዋርያ የለም። እነዛ ለነቢያት የተቀመጡ መስፈርቶችን የሚያሟላ ሰው ስለሌለ የለም በዚህ ዘመን። በጣም መልካም። ምናልባት ከዚህ ጋር ተያይዞ ይሄንን ነገር ስንል ምናልባት አንዱ ክላሪቲ የሚፈልገው ብዬ የማስበው
ሌትስ እንደው ኬዝ ስተዲ እናንሳ። ለምሳሌ መስፍኔን እናነሳለን፣ ፓስተር መስፍንን እናነሳለን፣ የኮልፌ ቃለ ሕይወት ጉዳይ ይነሳልና እንግዲህ መስፍኔ በዚህ በአገልግሎቱ ውስጥ መገለጥ እንበለው እንግዲህ በእናንተ አባባል ምን እንደሆነ ትነግሩኛላችሁ። ብቻ በእሱ አይነት የኃይል አገልግሎት ውስጥ አለ አይደል ነው? አታምኑ? እሱ እናምናለን እና እሱን አንዳንድ ሰዎች ያነሱና ስለዚህ መስፍኔ ነቢይ ነው ወይንስ አይደለም አይነት ነገር ብለው ያነሳሉ፣ እንደ ኬዝ ማለት ነው። ጥቂት እሱን እስኪ ያንሱልኝ። እንዴት ነው የምታዩት? እዚህ ላይ በጣም ግልጽ ለማድረግ ቤተክርስቲያናችን መጀመሪያም ላይ አንስተናል፣ የጸጋ ስጦታዎችን ኤክሰርሳይዝ እናደርጋለን። ጌታ መንፈስ ቅዱስ ለቤተክርስቲያን መታነጽ፣ ለአካሉ መታነጽ፣ ለአካሉ ግንባታ፣ ለእግዚአብሔር ክብር የጸጋ ስጦታዎችን እንደሚሰጥ እናምናለን። አንዱ ማስረጃችን ይሄ ነው። መጋቢዎችን ቤተክርስቲያን ትሾማለች፣ የጸጋ ስጦታዎችን ትገለገላለች። ይሄ በደንብ በግልጽ መቀመጥ አለበት። እያልን ያለነው ሐዋርያት ነቢያት የሉም ያልነው እንደው ከመሬት ተነስተን ሳይሆን መጽሐፍ ቅዱሳዊ ማስረጃ አስቀምጠን ነው። መስፈርቱን የሚያሟላ ሰው ስለሌለ ያ እንዲቀጥል የሚያዝ የመጽሐፍ ቅዱስ ማስረጃ ስለሌለን መሰረት የመጣሉ ስራ ስለተጠናቀቀ እያለን በደንብ ግልጽ አድርገን ተናግረናል ማለት ነው። ከዛ ውጪ የቃለ ሕይወት ቤተክርስቲያናትን ዞረ ብትመለከት የእግዚአብሔር ጸጋ በኃይል ይፈሳል። የእግዚአብሔር መንፈስ ቅዱስ በመካከላችን ይሰራል። በስርዓት ባለው መንገድ፣ አግባብ ባለው መንገድ የእግዚአብሔር ቃል ስለሚናገር ማለት ነው። ሁሉ በአግባብ ሁሉ በስርዓት ይሁን ስለሚል በጣም ጨዋ በሆነ ጨዋነት ባለበት መንገድ እናደርጋለን። እግዚአብሔር ድንቆችን ይሰራል። እግዚአብሔር ተአምራትን ይሰራል በመካከላችን። በእነዚህ ጸጋዎች እንጠቀማለን፣ እንባረካለን። ፓስተር መስፍንን ጨምሮ ሌሎች በጣም ብዙ ቃለ ሕይወት ውስጥ የሚታወቁ አገልጋዮች አሉ። በስርዓት በቤተ ክርስቲያን የተሾሙ ቤተ ክርስቲያን መጋቢ አድርጋ የሾመቻቸው የእግዚአብሔርን ጸጋ ለንግድ ያላወጡ፣ ለመታወቅ ያላወጡ በጣም ጥሩ ምሳሌ እኮ ነው። በአንዲት አጥቢያ ቤተ ክርስቲያን በስርዓት የእግዚአብሔርን እውነት የሚያስተላልፉ አገልጋዮች እንዳሉ እናምናለን። ይህንን እንቀበላለን፣ ይህንን እናስተናግዳለን። እኔ የአንዲት አጥቢያ ቤተ ክርስቲያን አባል ነኝ። ፓስተር አበራ ሌላ አጥቢያ ላይ ያገለግላል። በየቦታው የእግዚአብሔር መንፈስ በእያንዳንዳችን ቤተ ክርስቲያናት ውስጥ የሚሰራው ስራ አለ። ስለዚህ አንዳንድ ሰዎች ይህንን ለማወናበድ ነው የሚያመጡት። ግልጽ ማድረግ የምንፈልገው ቅድምም ብለናል፣ የእግዚአብሔር ጸጋ በመካከላችን በእውነት በኃይል ይሰራል። እግዚአብሔር የሚጠቀማቸው የእግዚአብሔርን እውነት የእግዚአብሔርን ቃል መሰረት በማድረግ የጸጋ ስጦታቸውን የሚጠቀሙ ሰዎች በቤተ ክርስቲያናችን ውስጥ አሉ። ይሄ ጌታ ኢየሱስ ክርስቶስ ደግሞ እስኪመጣ ድረስ ይቀጥላል። ምናልባት ከዚህ ጋር ደግሞ ተያይዘው የመጨረሻውን ጥያቄ ለመመለስ ከዛ ወደ ፓስተር ወስዳለሁ። ጤነኛ ሆነው ብለህ ቅድም ጠቅሰሃል፣ ስለ ሐዋርያትና ስለ ነቢያት ማለት ነው። እና በሌሎች እህት አብያተ ክርስቲያናት የተሾሙ እኛ እኮ ሐዋርያትን ነቢያትን መጽሐፍ ቅዱሳዊ ማስረጃ አስቀምጠን ነው አንሾምም እያልን ያለ ነው። ስለዚህ የማንሾመውን የማንቀበለውን ነገር ወደ መድረካችን አንጠራም። በቅንነት ቢሆኑ በቅንነት የሚያገለግሉ ሰዎች ሊኖሩ ይችላሉ። ሐዋርያትን ነቢያትን አንሾምም ያለችው ጉዳይ ሳይሆን የስያሜው ጉዳይ ነው ማለት ነው። እንዳጠሯቸው የሚያደርገው እኛ የመጽሐፍ ቅዱስ ማስረጃ አለና ሐዋርያትን አንሾምም ነቢያትን አንሾምም። ስለዚህ ጤነኛም አስተምሮ አላቸው፣ ጤነኛ ልምምድ አላቸው ብለን የምናምናቸው ቤተክርስቲያናት እኮ አሉ። ሁሉም አይደለም ስህተት። በጣም የመጽሐፍ ቅዱስ አስተምሮ በስርዓት ያለባቸው አሉ፣ የተበረዘባቸው ደግሞ አሉ። ስለዚህ ዋናው ነገር አንሾምም ብለናል። ስለዚህ እኛ የማንሾመውን መጽሐፍ ቅዱሳዊ ማስረጃ ያላገኘንበትን ጉዳይ መጽሐፍ ቅዱስ በግልጽ ይህንን አላስቀመጠም ብለን የዘጋነውን ጉዳይ ከሌላ በኩል ስለመጣ አናስተናግድም። ጤነኛም ቢሆኑ ማለት ነው። ይሄ ነው አይ ቲንክ አንዱ ስትሮንግ ጉዳዩ ይሄ ይመስለኛል። ምክንያቱም ከዚህ በፊት ትጠቀሙ ነበር አይደል? ከዚህ በፊት ደጋግመን መሪዎቻችን እንደጠቀሱት መድረኮቻችን ክፍት ናቸው። ማለት ኢትዮጵያ ውስጥ ባለው ወንጌላውያን ቤተክርስቲያናት ውስጥ የሚታወቅ ነው። አንዱ አንዱን ያገለግላል።
የኛ ቤተክርስቲያን አቋም ግን ከድሮም እኮ የሚታወቅ ነው። አሁን ግን ነበረ ፕራክቲሱ ነበረ። ምክንያቱም እንደነዚህ አይነት ስያሜ ያላቸው ጤነኛ የሆኑ ሰዎች የተለያዩ መድረኮች ላይ አሁን ስም መጥቀስ አልፈልግም፣ ግን ተጠቀሙ እንደነበረ ያው ያደረባይ ሚስጥር ነው፣ ምንም አዲስ ነገር አለ። ስለዚህ ከዚህ በኋላ ከት ፖይንት ተቀምጧል። ከዚህ ጊዜ በኋላ እነዛን ሰዎች አንጋብዝም አላችሁ ማለት ነው። አንሾምም መድረካችንም ላይ አናስገለግልም። ቅድም ትስል እንደሆነ ዲስክሌመራችንን ስንነጋገር ይህንን ነገር ያወጣ ነው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ምእመናን ነው። መሪዎች፣ ምእመናን፣ አገልጋዮች ለተቋማቱም ጭምር ለቤተክርስቲያኒቱ ተቋማትም ጭምር ማለት ነው። ፕራክቲሱ ከኋላ ልጀምር አለዋ በምንሄድበት እኔ በጣም ቅርብ ጊዜ አንድ ቦታ ለማገልገል ሄጄ ነበርና ለስልጠና በር ላይ ወደ ቸርቹ በር ላይ ሲገባ ትልቅ ፖስተር አለ እና ፖስተሩ ላይ ነቢይ ወንድ ነው፣ ነቢይት፣ ሐዋርያ ምናምን ፖስተር፣ ዘማሪት፣ ዘማሪ ተለጥፏል በኛው ቤተ ክርስቲያን። በመሀል ለቅድም አንተ እንዳልከው ታች ሰዎች ይጋብዛሉ። አዎ ይጋብዛሉ። ቅድም በመጋበዛቸው ምክንያት የተፈጠሩ ነገሮች አሉ ወይ? አዎ በጣም አሉ። ጤናሞች ያልከውም ጭምር ጤናማ ያልሆኑትም ጭምር በየገጠሩና በየጥጋ ጥጉ እንደ አሸን ፈልተው አሉ፣ በየመንደሩና በየሰፈሩ። ሌላው ደግሞ አንድ ኢዮቤ በቃለ ሕይወት ደግሞ ይሄንን በቃ ነብይ አርጋችሁ ሹሙኝ፣ እንደዚህ አርጋችሁ ሐዋርያ አርጋችሁ ሹሙኝ ብለው የቃለ ሕይወት ቤተክርስቲያን አሰራር ስለማይፈቅድ አንሾምም ሲባሉ ወጥተው ራሳቸውን ሾሞ ወጥተው ሐዋርያ ነኝ ነብይ ነኝ ያሉ በጣም በርካታ አሉ። እሱ አሉ። የቅድም አስተምሯችን እንደተጠበቀ ሆኖ መጽሐፍ ቅዱሳዊ እንደተጠበቀ ሆኖ ልምምዱንም ማስተካከል አለብን ነው። ስለዚህ በኢትዮጵያ ቃለ ሕይወት ቤተክርስቲያን አቋም አሁን በቃ አንሾምም። ሐዋርያ ተብሎ የተሾሙ ነብይ ተብሎ የተሾሙትንም ወደ መድረካችን እናመጣም። ለምን? ከአስተምሯችን ከመጽሐፍ ቅዱሳዊ እንትናችን ጋራ ይቃረናል የሚል ኮንሰንሰስ አቋም ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን አሁን ደርሳለች፣ ወደዛ ደርሳለች። እንግዲህ እኛ ጥሪ አናደርግም መቼም። አሁን እነዚህ ጥሩ ተብሎ የእግዚአብሔርን ቃል የሚያስተምሩ ሰዎች በተለያየ ቤተክርስቲያናት ሊኖሩ ይችላሉ። ምናልባት ይህንን ስማችሁን ቀይራችሁ ወይም ምናምን ኖ አንልም። ስለዚህ ያ ለምእመናችን ስላወጣን ያ የነሱ ጉዳይ ነው ማለት ነው። ግን ምንድን ነው ክሊርሊ የኢትዮጵያ ቃለ ሕይወት ቤተክርስቲያን ክሊርሊ ብላክ ኤንድ ዋይት መስመር አስመራለች። አሁን አንጋብዝምም፣ በመድረክ ሼር አናደርግም፣ በመድረኮቻችንም ሄደን አናገለግልም። ይሄ ወደ መሬት ሲወረድ አፕሊኬሽኑ ሰፊ ጊዜ ይጠይቃል። አዎ በጣም ሰፊ ጊዜ ይጠይቃል። ቀላል ነገር አይደለም። ስለዚህ በዚህ መሰረት ነው መታየት ያለበት። ይሄንን አናረግም፣ እነሱም ጋር አንሄድም፣ አንጠራም ስንል ጥሩ ነገር የሚያስተምሩ እኛ እንደውም እንዲህ ብለን እንጠይቃለን። ጥሩ ነገር የሚያስተምሩ ሰዎች ስያሜውን ለምን ፈለጉ ብለን እንጠይቃለን። ያ የመጠየቅ መብት ስለሆነ ማለት ነው። ወደ አቋም ሲመጣ ግን የኢትዮጵያ ቃለ ሕይወት ቤተክርስቲያን አቋም ለወደፊት ቤተክርስቲያኒቱ ሁኔታዎችን ካስተካከለች በኋላ ለወደፊት በቃ ወደ ሹመቱ ሊመለሱ ነው የሚያነሱ ሰዎችም አሉ። ኖ እንደሱ አይደለም። እንመለስም ወደ ኋላ መጽሐፍ ቅዱሳችን ቅድም የኢትዮጵያ ቃለ ሕይወት ቤተክርስቲያን ያልኩ አልነበረምም፣ አናረገምም፣ ለወደፊት ማሆንም ያልነው ቢብሊካል ስታንዳችንን ነግረናል። ስለዚህ ኢቭን በቤተክርስቲያኒቱም ውስጥ በተለያየ ጸጋ የሚያገለግሉ ሰዎች ከዛም የቃረሙ እንዳይሆኑ ኢቭን አሁንም ራሱ ቅድም ልምምዶች ያሉ አሁን ለምሳሌ እኛ ፐርሰናል እከሌ ለማለት 12 ሚሊዮን ህዝብ እኮ ነው ኢትዮጵያ ቃለ ሕይወት ቤተክርስቲያን። በእያንዳንዱ አጥቢያ እንኳን አንዳንድ መጋቢ ካለ 12 ሚሊዮን መጋቢ አለ እንደማለት ነው። አሁን እንኳን ያሉንም አገልጋዮች ራሳቸው እንደ እግዚአብሔር ቃል የሆነን አገልግሎት ብቻ እንዲያገለግሉ በጣም በከፍተኛ ጥንቃቄ መሄድ እንፈልጋለን ቤተክርስቲያኒቱ ማለት ነው። ስለዚህ ጸጋ እንጠቀማለን ስንል ምን ማለት ነው የምንለውን ዛሬ አብራርተናል። ከዛ በዚህ መጽሐፍም አስቀምጠናል። ስለዚህ ወደዛም ጽንፍ የሚወስዱን ወደዚህም ጽንፍ የሚወስዱን ሰዎች ትክክል አይደለም። አቋማችን ይሄ ነው። መጽሐፍ ቅዱሳዊ አይደለም። ቤተ ክርስቲያን ታሪክም አይነግረንም። የቃለ ሕይወት ቤተ ክርስቲያንም ሌጋሲ የሄድንበት መንገድ አያሳይም። ዶክሜንቶቻችንም ይሄንን
አያሳዩንም ለማለት ነው። ስለዚህ መጨረሻ አንድ ጥያቄ ላንሳ፣ ምናልባት እንደ መውጫም እንዲሆን ሰዎች አንዱ የሚያነሱት ሀሳብ ምንድነው ከዚህ ጋር ተያይዞ እንግዲህ ቃለ ሕይወት ይሄን ያህል ከወሰነችና ቆራጥ ከሆነች ከካውንስሉ ጋር ያላት ጉዳይስ? ምክንያቱም ያለችበት ካውንስል ይሄንኑ ነገር የሚቀበሉ በርካታ አብያተ ክርስቲያናት ያሉበት ነው። ጤነኛውም ጤነኛ ያልሆነውም እንዳለ ይታወቃል። ምንም አዲስ ነገር አይደለም። ስለዚህ እንደው ሰዎቹን የተወሰኑትን በዚህ አገልግሎት ላይ ያሉትን አንቀበልም ብያለች፣ እዛኛው ክበብ ውስጥ መኖሯስ አይጣረስም ወይ ይላሉ። ሀሳባችሁ ምንድን ነው? እኔ የራሴን ምልከታ ሳይሆን መሪዎቻችን ያሉትን እጋብዛለሁ። ይሄ ጥያቄና መረዳት ያላቸው ሰዎች የቤተክርስቲያኒቱ ታላላቅ መሪዎች ይህን ጉዳይ አንስተዋል፣ እዛ ጋር ምን ማለት እንደሆነ። ትናንትናም ከቤተክርስቲያኒቱ ዋና ጸሐፊ ጋር እኔ በሌላ ሚዲያ በራሷ ሚዲያ ኢንተርቪው አድርጋለሁ። እሱ አድርገናል። ተከታትሎ የመሱል ካውንስሉን በሚመለከት የመለሱትን ማለት ነው። እንዲሁ ሚዲያው ላይ ቃለ ሕይወትም እኛም ብቻ ሳይሆን ወንጌላዊት መካነ ኢየሱስንም ከካውንስሉ ውጡ፣ እንደዚህ አይነት መግለጫዎች በካውንስሉ ውስጥ አብራችሁ እየተቀመጣችሁ እንደዚህ ታደርጋላችሁ የሚል ሙቭሜንት አለ። በጣም ሰፊ ያልሆነ ሙቭሜንት አለ። ስለዚህ ውጡ የሚሉ አሉ። ከዛ ደግሞ ሌላ ደግሞ ምልከታ ኦኬ መንግስት ያወጣውን አዋጅ ብቻ ሲሩ የሚል ሲንሸራሸራቻለሁ። ከዛ ውጭ እንግዲህ ያንን ካላችሁ እንግዲህ በቃ እንደተፈለገ ይኑር የሚል ይሄ ያወጣችሁት መግለጫ የሚሰራ አይደለም የሚሉ ሶስት አይነት ነገሮች አሉ። በእኔ ምልከታ ነው ይሄንን ኢዮብ የሚለው። ግን መሪዎቻችን ምንድነው ካውንስሉን በሚመለከት ያነሱት አጽንኦት ያደረጉት በካውንስሉ ስለገባን ካውንስሉ ውስጥ ስላለን ፕሬዝዳንታችን እንደውም ምንድነው ያለው? ካውንስሉ ያለ ቤተ እምነቶች መቆም አይችልም። ቤተ እምነቶች ስላሉ ነው ካውንስሉ የሚቆሙ። ኦኬ በጋራ የወሰነው ስለሆነ ነው ብለው ያሉት። ዋና ጸሐፊያችንም ሲያብራሩ ከካውንስሉ ጋር የምንገናኘው ካውንስሉ የቤተ እምነቱን ነገር የኔ አማርኛ ነው ተሳስቼ ሊሆን ይችላል አይመለከተውም። እኛ በአገራዊ ጉዳይ በሆነ ጉዳይ ላይ እንሳተፋለን እንጂ በየቤተ እምነቱ ጉዳይ ካውንስሉ ወደዛ እንዲገባ አይደረግ። ግራ መጋባቶችና ከምስረታው ጀምሮ ልክ ያልሆኑ አቅጣጫዎች አደባባይ ስለወጣ እኛ ሁሉን የተቀበልን የመሰላቸው ሰዎች ኮንፊውዥን ፈጥሯል ወይ? መሪዎቻችን ይህንን ግልጽ አድርገዋል። ፈጥሯል። የወደፊት አቅጣጫችን ግን በአዋጁ መንግስት ባለ ጉዳይ በሀገራዊ ጉዳይ በተለያየ ጉዳይ አብረን የምንሄደው ነው። እሱን እናስኬዳለን ነው። አሁን የደረሱበትን አናቂም ከመሪዎቻችን አቋም ውጪ ማንጸባረቅ ስለማንችል ማለት ነው። እና ስለዚህ ካውንስሉን በሚመለከት መሪዎቻችን ይህንን ነው ያለው። እንደ ድጋፍ ይህን ትደግፋል? አዎ መንግስት ያወጣ አዋጅ ነው እና በአዋጁ ላይ ብቻ እንዲሰሩ የመሪዎቻችንን አቋም እኔም በግሌም የምንደግፍ ይመስለናል። ግን ስለዚህ አንድ በትምህርት ጥቅስ ነቢይ ወይም ሐዋርያ ተብዬ ጋራ አሁን የኛ መሪዎች አንዱ ስለተቀመጠ ሁሉንም ነገር እነሱ የሚቀመጡትን ከአስተምሮ አንጻር ሁሉ የምንቀበል ወይም የሚቀበሉ መሆናቸውን ታች ማህበረ ምእመኑ ሮንግሊ እንዳይረዳ ማለት ነው። ስለዚህ በቤተ እምነቶች የእምነት አቋም ዶክትሪናል ጉዳይ ካውንስሉ የመግባት ዲክቴት የማድረግ አቋም ያ የለውም። ስለዚህ ያ መስመር ይዞ እንደሚሄድ የመሪዎቻችን አቋም ነው። ወዴት ይደርሳል የሚለውን እያደር የምናየው ይሆናል ማለት ነው። እንግዲህ ስለ ሐዋርያት በደንብ አንስተን ተነጋግረናል። ሐዋርያ አገልግሎት የሚያገለግሉ ወንጌልን የሚያሰራጩ ቤተክርስቲያናትን የሚተክሉ አገልጋዮች አሉን። እነሱን እኛ ሚስዮናውያን ብለን ነው የምንጠራው። ነቢያትን መሾምን በተመለከተ ግን ያለን አቋም የብሉይ ኪዳን አይነት ነቢያት ስያሜ በአዲስ ኪዳን ስለመኖሩ ምንም አይነት ማስረጃ የለንም። ይህንን በደንብ መያዝ አለብን። በብሉይ ኪዳን ነቢያት አሉ፣ ስያሜ ያላቸው ነቢዩ ኢሳያስ፣ ነቢዩ ኤርሚያስ እያለን እናውቃለን። በአዲስ ኪዳን ግን ስለዚህ ስያሜ ማስረጃ የለንም። በአዲስ ኪዳን ነቢያት አሉ ወይ? አሉ። አዲስ ኪዳን ውስጥ የተጠቀሱ በብዛት የምንጠቅሰው አጋቦስ አለ፣ ሌሎች መጽሐፍ ቅዱስ ውስጥ ጥቅሶች አሉን። ግን ስያሜውን በተመለከተ ማስረጃ የለንም። ሌላው በቃሉ ላይ የተመሰረተ ትንቢት እንዳለ እናምናለን። እኛ በትንቢት ስጦታ የሚመጣ መልእክት በቃሉ የሚመዘን እንጂ ከቃሉ ጋር እኩል አይደለም። ይህንን በደንብ ማስገንዘብ እንፈልጋለን።
ቃሉን መሰረት በማድረግ በትንቢት ስጦታ የሚመጣ መልእክት ካለ ምን መዝነው በምንድን ነው? በእግዚአብሔር ቃል ነው ማለት ነው እንጂ የእግዚአብሔርን ቃል አይተካም። አንድ ሰው መጥቶ እንደዚህ ታይቶኛል፣ እንደዚህ እግዚአብሔር ይናገራል ብሎ ቢናገር በቃ ያለው ምናምን አይደለም። የእግዚአብሔር ቃል ስለዛ ጉዳይ ምን ይላል ብለን ወይ ያልፋል ወይ ይወድቃል ማለት ነው። ስለዚህ ከቃሉ ጋር እኩል አለመሆኑን ማየት አለብን። በአዲስ ኪዳን የነቢያት ሹመትን የሚመለከት መመዘኛ በግልጽ አልተቀመጠም። ቅድም ጠቀስን አይደል? ጢሞቴዎስን፣ ቲቶን፣ ጴጥሮስን፣ ሌሎች ክፍሎችን ጠቀስን አይደል? ኢቨን ሐዋርያት ስራ ላይም ጳውሎስ ስለ ሽማግሌዎች ያወራል እና ነቢያትን እንድንሾም የነቢያትን ሹመት መመዘኛ ምንም አናገኝም። ስለዚህ የሐዋርያነትን መስፈርት የሚያሟላ አገልጋይ ስለሌለ ሐዋርያ አንሾምም ብለናል። አዲስ ኪዳን የትንቢት ስጦታ እንዳለ እንጂ እንደ ብሉይ ኪዳን ነቢይ ተብሎ የሚጠራ አገልጋይ ስለመኖሩ ምንም ማስረጃ አልሰጠንም። ስለዚህ ሐዋርያትንና ነቢያትን የማንሾመው በዚህ ምክንያት ነው። ነገር ግን ልብ ማለት ያለብን አንድ ነገር አለ። በሐዋርያዊ ጸጋ የሚያገለግሉ ጸጋውን እንቀበላለን ትላላችሁ አይጋጭም እያሉ በተደጋጋሚ ሰዎች ያነሳሉ። በጣም እልፍ ሚስዮናውያን እኮ እኛ አሉን። ቤተክርስቲያናት እኮ ይተከላሉ። ወንጌል በጣም ይሰራል። ይህንን የሚሰሩ በጣም ብዙ አገልጋዮች ሚስዮናውያን አሉ። ሌላው በቃሉ የሚመዘን መልእክት በየአጥቢያዎቹ ይመጣል፣ ትንቢት ይመጣል። ይሄን ኤክሰርሳይዝ እናደርጋለን፣ ግን በቃሉ መዝነን እንቀበላለን። ልክ ካልሆነ ደግሞ የእግዚአብሔር ቃል ነው የበላዩ፣ በዛ ይመዘናል። ካውንስሉን በተመለከተ እኛ እንደ ቤተ ክርስቲያን በደንብ በስርዓት የምንመራ ቤተ ክርስቲያን ነን። መሪዎች አሏት ቤተ ክርስቲያኒቱ፣ መዋቅሮች አሏት ቤተ ክርስቲያኒቱ። የእግዚአብሔርን ቃል መሰረት በማድረግ ያወጣናቸው የምናገለግልባቸው ፈንክሽን የምናደርግባቸው ሂደቶች አሉ። ስለዚህ ግለሰቦች እዛም የሚያነሱት ሀሳብ ሳይሆን ካውንስሉን በተመለከተ በደንብ ልብ መባል ያለበት መሪዎቻችን የሚናገሩት መሪዎቻችን የሚያስተላልፉት መልእክት ኦቶሪቲ ነው፣ ባለስልጣን ነው። ስለዚህ ቤተክርስቲያን በራሷ መንገድ መክራ ተነጋግራ የምትወስናቸው ውሳኔዎች የራሷ ይኖሯታል። አሁን ካውንስል ውስጥ አለን፣ እዛ ውስጥ እናገለግላለን፣ እንቀጥላለን። ግን ትውጣ እሱ ሌላ የሰፈር ዲስከሽን ሆኖ አቋም ስለ ካውንስል የሚጠየቅ አቋም በመሪዎቻችን በኩል የሚተላለፍ በመሪዎቻችን በኩል የሚገለጥ ነው የሚሆነው። እሱን እንቀበላለን ማለት ነው። መልካም መጋቢ አበራ ዋኖና ወንድም ዮናታን ስምዖን ስለ ሀሳቦቻችሁ ከልብ ነው የምናመሰግነው። እንግዲህ ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። እንግዲህ ቃለ ሕይወት በሐዋርያትና በነቢያት ጉዳይ ላይ በተለይ ያላት አቋም ምንድን ነው የሚለውን ነበር። ከነሱ ምንድን ነው ከባለቤቱ አንደበት እንደሚባለው ከራሳቸው መስማት ፈልገን ነበረ እና የተለያዩ ሀሳቦች ተነስተዋል። እንግዲህ የእናንተንም ሀሳብ ብናቅ ጥሩ ነው። እንግዲህ ይህንን ጉዳይ እንዴት ነው የምትመለከቱት የሚለውን ነገር ደግሜ እናንተን በጣም ነው ማመሰግነው። ክብረት ይስጥልኝ። በሌላ ሀሳብ እንገናኛለን። እስከዛው ሰላም።